ዮሐንስ ወንጌል ምዕራፍ 1 ሥጋ ያለው ቃልና የመጥምቁ ዮሐንስ ምስክርነት። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እግዚአብሔርም ቃል ነበረ። በመጀመሪያ ከእግዚአብሔር ጋር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ አንድ ሰው ነበረ፣ ዮሐንስ ስሙ ነበር። ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ሊመሰክር ለምስክር መጣ። እርሱ ብርሃን አልነበረም፣ ነገር ግን ለብርሃን ሊመሰክር መጣ። ወደ ዓለም ሲመጣ ለሰው ሁሉ የሚያበራው እውነተኛው ብርሃን ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣንን ሰጣቸው። እነዚህ ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከሰው ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ በእኛም አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ጸጋንና እውነትንም የሞላበት ክብሩን አየን። ዮሐንስ መሰከረለት እንዲህም ብሎ እኛ ሁላችን ከሙላቱ ተቀብለን በሥጋ ላይ ጸጋን አግኝተናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። እግዚአብሔርን ማንም አይቶት አያውቅም። በአባቱ እቅፍ ያለ አንድያ አምላክ ገለጠው። የአይሁድ ካህናትና ነዋውያን ሊጠይቁት ከኢየሩሳሌም በላኩት ጊዜ የዮሐንስ ምስክርነት ይህ ነበር። አንተ ማን ነህ? ተናዘህ አልካደም። እኔ ክርስቶስ አይደለሁም ብሎ ተናዘዘ። ከዚያም ጠየቁት፣ አንተ ማን ነህ? ኤልያስ ነህ? እኔ አይደለሁም አለ። ነቢይ ነህ? እርሱ ግን መልስ አይደለም። እነርሱም አንተ ማን ነህ? ስለ ራሱ ምን ይላል? ነቢዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የምትሆን ሰው ድምፅ እኔ ነኝ አለ። ከተላኩትም መካከል ፈሪሳውያን ነበሩ። እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነቢይ ካልሆንህ ስለምን ታጠምቃለህ? እኔ በውኃ አጠምቃለሁ፣ ከእናንተ መካከል ግን የማታውቁት አለ። ከእኔ በኋላ የሚመጣው ታማውን መፍታት የማይገባን ነው። ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ ይህ ነገር ሆነ። በማግስቱም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። አንድ ሰው ከእኔ በኋላ ይመጣል፣ ከእኔም በፊት ነበረና ከእኔ በኋላ ነበረ፣ ስለ እርሱ ያልፉት ይህ ነው። እኔም አላውቀውም ነበር፣ ነገር ግን ለእስራኤል ይገለጥ ዘንድ ስለዚህ እኔ በውኃ እያጠመቅሁ መጣ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስም ከሰማይ እንደ ርግብ ሲወርድ በእርሱም ላይ ሲያርፍ አየሁ። እኔ አላውቀውም ነበር፣ ነገር ግን በውኃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታዩት እርሱ በመንፈስ ቅዱስ የሚያጠምቅ ነው አለን። ይህ የእግዚአብሔር ልጅ እንደሆነ አይቻለሁ እና መስክሬአለሁ። በማግስቱም ዮሐንስ ከደቀ መዛሙርቱም ሁለቱ ከእርሱ ጋር እንደገና በዚያ ነበር። ኢየሱስም ሲያልፍ አይተው፣ እነሆ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርት እንዲህ ሲናገር ሰምተው ኢየሱስን ተከተሉት። ኢየሱስም ዞር ብሎ ሲከተሉት አይተው፣ ምን ትፈልጋላችሁ አላቸው። መምህር ወይ ወዴት ትቀራለህ አሉት። ነና እያላችሁ። እነርሱም ሄደው የሚቀመጥበትን አዩ። በዚያም ቀን ከእርሱ ጋር ነበሩ። 10ኛው ሰዓት ያህል ነበር። ከዮሐንስ ሰምተው ኢየሱስን ከተከተሉት ከሁለት አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። በመጀመሪያ ወንድሙን ስምዖንን አግኝቶ እንዲህ አለው፣ መስሜን አገኘነው፣ እርሱም ክርስቶስ ማለት ነው። ወደ ኢየሱስም መራው። ኢየሱስም ወደ እርሱ ተመልክቶ፣ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ፣ እርሱም ጴጥሮስ ማለት ነው። በማግስቱ ኢየሱስ ወደ ገሊላ ሊሄድ ፈለገ። ፊልጶስንም አግኝቶ ተከተለኝ አለው። ከእንድርያስና ከጴጥሮስ ከተማ የመጣው የቤተሳይዳ ፊልጶስ ነው። ፊልጶስ ናትናኤልንም አግኝቶ፣ ሙሴ በሕግ የጻፈውንም ነቢያትንም ደግሞ የናዝሬቱን የዮሴፍን ልጅ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊመጣ ይችላል? ፊልጶስ መጣ እያለው። ናትናኤልም ኢየሱስን ሲቀርብ አይቶ ስለ እርሱ ነው ሽንገላ የሌለበት እውነተኛ እስራኤላዊ ነው። ናትናኤልም ከወዴት ታውቀኛለህ? ኢየሱስም መልስ፣ ፊልጶስ ሳይጠራ ከበለስ በታች ሳለ አየሁ። ናትናኤልም መልስ፣ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። ኢየሱስም መልሶ ከበለስ በታች እንዳየሁ ስለ ነገርከኝ ታምናለህን? ከእነዚህ የሚበልጡ ነገሮችን ታያለህ። እርሱም እውነት እውነት እላችኋለሁ፣ ሰማይ ሲከፈት የእግዚአብሔርም መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሳቴዎሎጂካል እና ሃይማኖታዊ። የዮሐንስ ወንጌል የሚጀምረው ኢየሱስን ከፍጥረት ዘፍጥረት ጋር በማገናኘት እና አምላክነቱን በማረጋገጥ ስለ ዘላለማዊው ቃል በጥልቅ ስነ መለኮታዊ ዝግጅት ነው። በመልክዓ ምድራዊ አቀማመጥ እንደ ቢታንያ እና ዮርዳኖስ ያሉ ቦታዎችን ይጠቅሳል። እነዚህም በመጥምቁ ዮሐንስ አገልግሎት አውድ ውስጥ ተገቢ ናቸው። ከታሪክ አፖጃ ጽሑፉ በሃይማኖት መሪዎች እና በአዲሶች የክርስቶስ ተከታዮች መካከል ያለውን ውጥረት ያሳያል። በፖለቲካዊ መልክ የእስራኤል ንጉሥ የሚለው ማዕረግ የሮማውያን ሥርዓት የሚገዳደር መሲሐዊ አንድምታ ያሳያል። በሶፊዮሎጂ በኢየሱስ ዙሪያ አዲስ ቡድን መመስረት ከተለመዱት ደቀ መዛሙርት ጀምሮ ጎልቶ ይታያል። በሃይማኖታዊነት ኢየሱስ የእግዚአብሔር በግ እና የአብ መገለጥ ከጥንታዊ የሕግ ሽምግልና በላይ የሚለው ሐሳብ ማዕከላዊ ነው። የዮሐንስ ወንጌል ምዕራፍ 2 የኢየሱስ የመጀመሪያ ተአምር እና የቤተ መቅደሱ መንጻት። በሦስተኛው ቀን በቃና ዘገሊላ ሰርግ ነበር። በዚያም የኢየሱስ እናት ነበረች።
ኢየሱስም ወደ ሰርጉ ተጠራ፣ ደቀ መዛሙርቱም ከእርሱ ጋር ነበሩ። የወይን ጠጅም በሌለበት ጊዜ የኢየሱስ እናት የወይን ጠጅ የለም አለችው። ኢየሱስም አንቺ ሴት በእኔና በአንቺ መካከል ምን አለ? ጊዜዬ ገና አልደረሰም። እናቴ ለአገልጋዮች የሚናችሁን ሁሉ አድርጉ አለቻቸው። በዚያም ለአይሁድ መንሳት የተቀመጡ 6 የድንጋይ ጋኖች ነበሩ፣ እያንዳንዳቸውም 2 ወይም 3 መስፈሪያ ነበሩ። ኢየሱስም ጋኖችን ውኃ ሙላቸው፣ እስከ አፋቸውም ሞላቸው። ከዚያም ወደ ግብዣው አለቃ ወሰዱት አላቸው። እነሱም ወሰዱት። የግብዣው አለቃ ውኃው ወደ ወይን ጠጅ ተለወጠ። ወይኑ ከወዴት እንደሆነ ሳያውቅ አገልጋዮች ባይም የግብዣው አለቃ ሚሽሮን ጠርቶ እንዲህ አለው፣ እያንዳንዱ ሰው መጀመሪያ ጥሩውን ወይን ያቀርባል፣ ከዚያም በደንብ ከጠጣ በኋላ ዝቅተኛውን ያቀርባል። መልካሙን ወይን ግን እስከ አሁን አቆይቶታል። ኢየሱስ ይህን ድንቅ ተአምር በቃና ገሊላ አደረገ። ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። ኢየሱስም ወደ ቅፍርናሆም ወረደ፣ እርሱና እናቱ ወንድሞቹ ደቀ መዛሙርቱም በዚያም ጥቂት ቀን ተቀመጡ። የአይሁድ ፋሲካ ሲቃረብ ኢየሱስ ወደ ኢየሩሳሌም ወጣ። በቤተ መቅደስም በሬዎችን፣ በጎችንና ርግቦችን የሚሸጡትንና የገንዘብ ለዋጮች ተቀምጠው አገኘ። የገመድ ድራክም አድርጎ ሁሉንም በጎችንና በሬዎችንም ከመቅደስ አወጣቸው። የገንዘብ ለዋጮችንም ሳንቲም አፍስሰው ጠረጴዛዎችን ገለበጠ። ይህን ከዚህ ውሰዱ፣ ርግብ ሻጮችንም አላቸው፣ የአባቴን ቤት የንግድ ስፍራ አታድርጉት። ያን ጊዜ ደቀ መዛሙርቱ ለቤተ ክህነት ይበላኛል ተብሎ እንደ ተጻፈ አሰቡ። አይሁድም ኢየሱስን እነዚህን እንድታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሣዋለሁ አላቸው። አይሁድም ይህ ቤተ መቅደስ በ46 ዓመት ተሠራ፣ አንተስ በ3 ቀን ታነሣዋለህ አሉ። እርሱ ግን ስለ ሰውነቱ ቤተ መቅደስ ተናገረ። ኢየሱስ ከሙታን በተነሣ ጊዜ ደቀ መዛሙርቱ ይህን እንደ ተናገረ አሰቡ። መጽሐፍና የተናገረውንም ካላመኑ ኢየሱስ በኢየሩሳሌም በነበረበት ጊዜ በፋሲካ በበዓሉ ወቅት ያደረጋቸውን ምልክቶች እያዩ ብዙዎች በስሙ አመኑ። ኢየሱስ ግን ሰውን ሁሉ ያውቅ ነበርና ስለ ሰውየውም ማንም እንዲመሰክርለት አላስፈለገውም ነበርን። እርሱ ራሱ በሰው ልብ ያለውን ያውቅ ነበርን። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴዎሎጂካል እና ሃይማኖታዊ። ይህ ምዕራፍ ኢየሱስ በቃና ሰርግ ላይ ያደረገውን የመጀመሪያ ተአምር ይተርካል። ይህም መለኮታዊ ኃይሉን በገሊላ በበዓል ማኅበራዊ አውድ ውስጥ አሳይቷል። በመልክዓ ምድራዊ አቀማመጥ ከቃና ወደ ኢየሩሳሌም ይንቀሳቀሳል። ይህም የቤተ መቅደሱን አስፈላጊነት አጉልቶ ያሳያል። ከታሪክ አኳያ የመንታቱ ክፍል አስፈላጊውን መንፈሳዊ መንሳትን በማሳየት በቤተ መቅደስ ንግድ ላይ የሚሰነዘረውን ትችት ያንጸባርቃል። በፖለቲካዊ መልክ የአይሁድ መሪዎችን ሥልጣን ጥያቄ ውስጥ ያስገባል። በሶቴዎሎጂ በኢየሱስ ምልክቶች ላይ በማመን የደቀ መዛሙርትን የመጀመሪያ ምስረታ አጉልቶ ያሳያል። በሃይማኖት ኢየሱስን እንደ ሕያው የእግዚአብሔር ቤተ መቅደስ የሚያረጋግጥ መሲሐዊ ተልእኮ እና ትንሣኤን ያመለክታል። ዮሐንስ ወንጌል ምዕራፍ 3 ኢየሱስና ኒቆዲሞስ አዲስ ልደት። ከፈሪሳውያን መካከል ከአይሁድ አለቆች አንድ ኒቆዲሞስ የሚባል አንድ ሰው ነበር። በሌሊት ወደ ኢየሱስ መጥቶ እንዲህ አለው፣ መምህር ሆይ አንተ የእግዚአብሔር መምህር እንደሆነ እናውቃለን። እግዚአብሔር ከእርሱ ጋር ከሌለ አንተ የምታደርጋቸውን ምልክቶች ሊያደርግ የሚችል ማንም የለም። ኢየሱስም መልሶ እንዲህ አለው፣ እውነት እውነት እላችኋለሁ ማንም ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ኒቆዲሞስም ሰው ከተመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላል? ኢየሱስም መልስ፣ እውነት እውነት እላችኋለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ መውለድ አለበት ብዬ ስለምነግርህ አታድንቅ። ነፋሱ ወደ ወደደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል? ኢየሱስም መልስ፣ አንተ የእስራኤል መምህር ነህ፣ ይህንስ አታውቅም? እውነት እውነት እላችኋለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ እናንተም ምስክራችንን አትቀበሉም። ስለ ምድራዊ ነገር በነገራችሁ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ካልወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የሰው ልጅ ሊሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አልላከውም። በእርሱ የሚያምን አይፈረድበትም፣ በማመን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ተፈረደበት። ፍርድም ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ሥራውም እንዳይናድ ወደ ብርሃን አይመጣም። እውነትን የሚወድ ግን ሥራው በእግዚአብሔር ይገለጥ ዘንድ ወደ ብርሃን ይመጣል። በዚያን ጊዜ ኢየሱስ ከደቀ መዛሙርቱ ጋር መጥቶ ወደ ይሁዳ ምድር ገባ፣ ከእነርሱም ጋር በኒያ ተቀመጠ። ዮሐንስ ብዙ ውኃ ባለበት በሳድም አቅራቢያ በኤኖን ነበረ። ብዙዎችም መጥተው በእርሱ ይጠመቁ ነበር። ዮሐንስ ግን ገና ወደ እስር ቤት አልገባም ነበር። በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለ መንሳት ክርክር ሆነ። ወደ ዮሐንስም መጥተው
በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት ነው፣ ደቀ መዛሙርቱ እያጠመቁ ነው፣ ሁሉም ወደ እርሱ ይመጣል አለ። ዮሐንስ መልስ፣ ሰው ከሰማይ ካልተሰጠው በቀር ምንም ሊቀበል አይችልም። እኔ ክርስቶስ አይደለሁም እንዳሉ እናንተ ግን ከእርሱ በፊት ተልኬአለሁ እንዳሉ እናንተ ትመሰክራላችሁ። ሙሽራው ያለው ሙሽራው ነው። የሙሽራው ቦደኛ ሰምቶ በሙሽራው ድምፅ እጅግ ደስ ይለዋል፣ ደስታዬም ፍጹም ነው። እሱ እንዲያድግ ለእኔም እንዲቀንስ ያስፈልጋል። ከላይ የሚመጣው ከሁሉም በላይ ነው፣ ከምድር የሚመጣው ከምድር ነው፣ የምድርንም ይናገራል፣ ከሰማይ የሚመጣው ከሁሉ በላይ ነው። ያየውና የሰማውን ይመሰክራል፣ ምስክሩን ግን የሚቀበለው የለም። ምስክሩን የሚቀበል እግዚአብሔር እውነት እንደሆነ ያምናል። እግዚአብሔር የላከው መንፈስን በመስፈር የማይሰጥ የእግዚአብሔርን ቃል ይናገራል። አብ ወልድን ይወዳል፣ ሁሉንም ነገር በእጃችሁ አሳልፎ ሰጠ። በልጁ የሚያምን ሁሉ የዘላለም ሕይወት አለው። በልጁ ላይ የማይታዘዝ የእግዚአብሔር ጣት በእርሱ ላይ ይኖራል እንጂ ሕይወትን አያገኝም። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴዎሎጂካል እና ሃይማኖታዊ። ይህ ምዕራፍ ኢየሱስ ከአይሁድ መሪ ከኒቆዲሞስ ጋር ስለ መንፈሳዊ ልደት ለክርስትና እምነት አስፈላጊ ጽንሰ ሐሳብ ያደረገውን ውይይት ያመጣል። በመልክዓ ምድራዊ አቀማመጥ ስብሰባው የተካሄደው በኢየሩሳሌም ሲሆን ይህም ለኦፊሴላዊ የአይሁድ እምነት ቅርበት መሆኑን ያሳያል። ከታሪክ አኳያ በኢየሱስ ትምህርትና በሃይማኖት ባለሥልጣናት መካከል ያለውን አለመግባባት ያሳያል። በፖለቲካዊ መልክ የዘላለም ሕይወት ጭብጥ ከፖለቲካዊ መሳሐዊ ፍላጎቶች ጋር ይጋፈጣል። በሶቴዎሎጂ ወደ መንግሥት ለመግባት ውስጣዊ ለውጥ አስፈላጊነትን ያጎላል። በሃይማኖታዊ መልክ የእግዚአብሔርን ፍቅር ለሰው ልጅነት እና ለዓለም አቀፋዊ ድነት ማበረታቻ አድርጎ ያቀርባል። የዮሐንስ ወንጌል ምዕራፍ 4 ኢየሱስና ሳምራዊት ሴት የሕይወት ውሃና እውነተኛ አምልኮት። ኢየሱስ ክርስቶስ በሰማርያ ማለፍ አለበት። ያዕቆብ ለልጁ ለዮሴፍ በሰጠው ርስት አጠገብ ወደምትገኝ ሲካር ወደምትባል የሰማርያ ከተማ ማለ። የያዕቆብ ዲፖርት በዚያ ነበረ። ኢየሱስም ከመንገድ ደግሞ ከድልድዩ አጠገብ ተቀመጠ። 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም እንዲህ አላት፣ መጠጥ ስጠኝ። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ገብተው ነበርና። ከዚያም ሳምራዊት ሴት እንዲህ አለችው፣ አይሁዳዊ ስትሆን ሳምራዊት ሴት ሆኜ እንዴት መጠጥ ትጠይቀኛለህ? ይህን የተናገረችው አይሁዶች ከሳምራውያን ጋር ስለማይገናኙ ነው። ኢየሱስም መልሶ እንዲህ አለው፣ የእግዚአብሔርን ስጦታ ማን እንደሆነ ብታውቅ አጠጣን የምትለው ለምን ነው? የሕይወት ውሃም ይሰጠህ ነበር። ሴቲቱም እንዲህ አለችው፣ አቤቱ ውሃ የምትቀዳበት ምንም የለህም፣ ድኮዱም ትልቅ ነው። ያ የሕይወት ውሃ የት አለ? አንተ ድቦድን ከሰጠን ከአባታችን ከያዕቆብና ከልጆቹ ከእንስሳቱም ትበልጣለህ። ኢየሱስም መልሶ ይህን ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ የምሰጠውን ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈንቅ የውሃ ምንጭ ይሆናል። ሴቲቱ ጌታ ሆይ እንዳልጠማና አልከዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነቅ አላት። ሴትየዋ መልሳ ባል የለኝም። ኢየሱስም እንዲህ አላት፣ 5 ባሮች ነበሩሽና ከአንተም ያለው ባልሽ አይደለም? እውነት ተናግረሃል። ሴቲቱም ጌታ ሆይ አንተ ነቢይ እንደሆነ አይቻለሁ አለችው። አባቶቻችን በዚህ ተራራ ሰገዱ፣ አንተም ኢየሩሳሌም መስገድ ትችላለህ። ኢየሱስም አንድ ሴት በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ የማታውቁትን ተመልከታችሁ። መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ የሚሰግዱለትን ይፈልጋል። እግዚአብሔር መንፈስ ነው እና እርሱን የሚያመልኩት በመንፈስና በእውነት እንዲሰግዱለት አስፈላጊ ነው። ሴቲቱ ክርስቶስ የተባለው መሲህ እንዲመጣ አውቃለሁ፣ ሲመጣ ሁሉን ያውዝልናል። ኢየሱስም የምነግርህ እኔ ነኝ አለው። በዚያን ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተገረሙ፣ ግን ማንም አልተናገረም። ምን ጥያቄዎች ወይም ለምንድን ነው የምትናገራት? ሴቲቱም እንስራዋን ትታ ወደ ከተማ ገብታ ሰዎችን እንዲህ አለቻቸው፣ ያደረጉትን ሁሉ የነገረኝ ሰው ነውና ይህስ ክርስቶስ ሊሆን አይችልም። ከተማይቱን ለቀው ወደ እርሱ መጡ። በዚህ ጊዜ ደቀ መዛሙርቱ መምህር ሆይ ብላ ብሎ ለመኑት። እርሱ ግን እናንተ የማታውቁት የሚበላው መብል ለምን ያለኝ አላቸው። ደቀ መዛሙርቱም ምግብ ያመጣለት አለን፣ ተቀበሉ። ኢየሱስም እንዲህ አላቸው፣ ይህን መብል የላከኝን ፈቃድ አደርግ ዘንድ ሥራውንም እፈጽም ዘንድ ነው። መከሩም ገና 4 ወር ቀርቶታል አትሉም? እነሆ እላችኋለሁ፣ ዓይንህን አንስተህ ለመከር የነጣውን እርሻ ተመልከት። የሚዘራና የሚያጭድ አብረው ደስ እንዲላቸው የሚያጭድ ደመወዝን ይቀበላል፣ ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል አንዱም ያጭዳል የሚለው ቃል በዚህ እውነት ነው። እኔ ያልደከማችሁበትን ታጭዱ ዘንድ ሰደድኩ። ሌሎች ሰርተዋል፣ አንተም ወደ ሥራቸው ግባ። ከሴቲቱ ቃል የተነሣ በዚያች ከተማ የሚኖሩ ብዙ ሳምራውያን አመኑበት። እርሱም ያደረጉትን ሁሉ ነገረን። ሳምራውያንም ወደ እርሱ በመጡ ጊዜ ከእነርሱ ጋር እንዲኖር ለመኑት። በዚያም 2 ቀን ቆየ። ከቃል የተነሣም ብዙዎች አመኑ። ለሴቲቱም እንዲህ አላት፣ እኛ ራሳችን ሰምተናልና እርሱም በእውነት የዓለም መድኃኒት እንደሆነ ስለምናውቅ አሁን የምናምነው ስለ ቃልስ አይደለም። ከ2 ቀን በኋላ ኢየሱስ ከዚያ ወጣ። ነቢይ በአገሩ ክብር እንደሌለው ራሱ ስለመሰከረ ወደ ገሊላ ሄደ። ወደ ገሊላም በመጣ ጊዜ የገሊላ ሰዎች በኢየሩሳሌም በበዓል ያደረገውን ሁሉ ስላዩ ተቀበሉት።
ዳግመኛም ወደ ገሊላ ቃና መጣ። በዚያም የወይን ጠጅ አዘጋጀ። በቅፍርናሆም ልጅ የታመመ አንድ መኮንን ነበረ። ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት አፋፍ ላይ ነበርና እንዲፈውስለት ወደ እርሱ ቀርቦ ለመነው። ኢየሱስም ምልክትና ድንቅ ካሳየው ታምናለህ? መኮንኑም እንዲህ አለው፣ ጌታ ሆይ ልጄ ሳይሞት ነው። ኢየሱስም ሂድ፣ ልጄ ይኖራል። መኮንኑ ኢየሱስ የተናገረውን ቃል አምኖ ሄደ። ሲወርድ አገልጋዮቹ አገኙትና ልጄ በሕይወት አለ። መኮንኑም ልጁ መቼ እንደተሻለ ጠየቃቸው። አገልጋዮቹ ትናንት በሰባተኛው ሰዓት እንዳለቀቀው። በዚያን ጊዜ ኢየሱስ ልጄ በሕይወት አለ ያለውን አባት አወቀ። መኮንኑና ቤተሰቡ ሁሉ አመኑ። ኢየሱስ ከይሁዳ ወደ ገሊላ በመጣ ጊዜ ያደረገው ሁለተኛው ምልክት ይህ ነበር። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶሲዮሎጂካል እና ሃይማኖታዊ። ይህ ምዕራፍ የኢየሱስ ክርስቶስን ከሳምራዊት ሴት ጋር የተገናኘውን ያሳያል። ይህም በአይሁዶች እና በሳምራውያን መካከል የነበረውን የጎሳ እና የሃይማኖት መሰናክሎች ድል ያሳያል። በጂኦግራፊያዊ አነጋገር ንግግሩ የተካሄደው ለእስራኤል ታሪክ ምሳሌያዊ በሆነው በሲካር ነው። በታሪክም በአይሁድና በሳምራውያን መካከል ያለውን ውጥረት ያሳያል። በፖለቲካዊ መልክ ከብሔራዊ ድንበሮች በላይ ያለውን የድነት ዓለም አቀፋዊነትን ያቦላል። ከሶቴዎሎጂ አንጻር የግለሰብ እምነትን የመለወጥ ሚና እና የወንጌልን ስርጭት ያቦላል። በሃይማኖታዊነት በመንፈስና በእውነት አዲሱን የአምልኮ ሥርዓት ያጠናክራል። ይህም የክርስትና ማዕከል ነው። ሴቲቱም እንስራዋን ትታ ወደ ከተማ ገብታ ሰዎችን እንዲህ አለቻቸው፣ ያደረጉትን ሁሉ የነገረኝን ሰው ኑና እይ። ይህስ ክርስቶስ ሊሆን አይችልም። ከተማይቱን ልከው ወደ እርሱ መጡ። በዚህ ጊዜ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን እናንተ የማታውቁት የምበላው መብል ለእኔ አለኝ አላቸው። ደቀ መዛሙርቱም ምግብ ያመጣለት አለን፣ ተቀበሉ። ኢየሱስም እንዲህ አላቸው፣ የእኔ መብል የላከኝን ፈቃድ አደርግ ዘንድ ሥራውን መፈጽም ዘንድ ነው። መከሩም ገና 4 ወር ቀርቶታል አትሉም? እነሆ እላችኋለሁ፣ ዓይንህን አንስተህ ለመከር የነጣውን እርሻ ተመልከት። የሚዘራና የሚያጭድ አብረው ደስ እንዲላቸው የሚያጭድ ደመወዝን ይቀበላል፣ ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል አንድም ያጭዳል የሚለው ቃል በዚህ እውነት ነው። እኔ ያልደከማችሁበትን ታጭዱ ዘንድ ሰደድኩ፣ ሌሎች ሰርተዋል፣ አንተም ወደ ሥራቸው ግባ። ከሴቲቱ ቃል የተነሳ በዚያች ከተማ የሚኖሩ ብዙ ሳምራውያን አመኑበት። እርሱም ያደረግኩትን ሁሉ ነገርን። ሳምራውያንም ወደ እርሱ በመጡ ጊዜ ከእነርሱ ጋር እንዲኖር ለመኑት። በዚያም 2 ቀን ቆየ። ከቃል የተነሳም ብዙዎች አመኑ። ለሴቲቱም እንዲህ አላት፣ እኛ ራሳችን ሰምተናልና እርሱም በእውነት የዓለም መድኃኒት እንደሆነ ስለምናውቅ አሁን የምናምነው ስለ ቃልስ አይደለም። ከ2 ቀን በኋላ ኢየሱስ ከዚያ ወጣ። ነቢይ በአገሩ ክብር እንደሌለው ራሱ ስለመሰከረ ወደ ገሊላ ሄደ። ወደ ገሊላም በመጣ ጊዜ የገሊላ ሰዎች በኢየሩሳሌም በበዓል ያደረገውን ሁሉ ስላዩ ተቀበሉት። ዳግመኛም ወደ ገሊላ ቃና መጣ። በዚያም የወይን ጠጅ አዘጋጀ። በቅፍርናሆም ልጁ የታመመ አንድ መኮንን ነበረ። ኢየሱስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት አፋፍ ላይ ነበርና እንዲፈውስለት ወደ እርሱ ቀርቦ ለመነው። ኢየሱስም ምልክትና ድንቅ ነገር ካላያችሁ ከቶ አታምኑም አላቸው። መኮንኑም እንዲህ አለው፣ ጌታ ሆይ ልጄ ሳይሞት ነው። ኢየሱስም ሂድ፣ ልጄ ይኖራል። መኮንኑ ኢየሱስ የተናገረውን ቃል አምኖ ሄደ። ሲወርድ አገልጋዮቹ አገኙትና ልጄ በሕይወት አለ። መኮንኑም ልጁ መቼ እንደተሻለ ጠየቃቸው። አገልጋዮቹ ትናንት በሰባተኛው ሰዓት እንዳለቀቀው። በዚያን ጊዜ ኢየሱስ ልጄ በሕይወት አለ ያለውን አባት አወቀ። መኮንኑና ቤተሰቡ ሁሉ አመኑ። ኢየሱስ ከይሁዳ ወደ ገሊላ በመጣ ጊዜ ያደረገው ሁለተኛው ምልክት ይህ ነበር። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶሲዮሎጂካል እና ሃይማኖታዊ። ይህ ምዕራፍ የኢየሱስ ክርስቶስን ከሳምራዊት ሴት ጋር የተገናኘውን ያሳያል። ይህም በአይሁዶች እና በሳምራውያን መካከል የነበረውን የጎሳ እና የሃይማኖት መሰናክሎች ድል ያሳያል። በጂኦግራፊያዊ አነጋገር ንግግሩ የተካሄደው ለእስራኤል ታሪክ ምሳሌያዊ በሆነው በሲካር ነው። በታሪክም በአይሁድና በሳምራውያን መካከል ያለውን ውጥረት ያሳያል። በፖለቲካዊ መልክ ከብሔራዊ ድንበሮች በላይ ያለውን የድነት ዓለም አቀፋዊነትን ያቦላል። ከሶቴዎሎጂ አንጻር የግለሰብ እምነትን የመለወጥ ሚና እና የወንጌልን ስርጭት ያቦላል። በሃይማኖታዊነት በመንፈስና በእውነት አዲሱን የአምልኮ ሥርዓት ያጠናክራል። ይህም የክርስትና ማዕከል ነው። ዮሐንስ ወንጌል ምዕራፍ 5 ኢየሱስ ከዳላይና የወልድ ሥልጣን ይፈውሳል። ከዚህ በኋላ የአይሁድ በዓል ነበረ እና ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። እርሷም 5 በረንዳዎች አላት። በእነርሱም ውስጥ የውኃውን መንቀሳቀስ እየጠበቁ እጅግ ብዙ ሕመምተኞች፣ ዕውሮች፣ አንካሶችና ሽባዎች ተኝተዋል። ከጊዜ ወደ ጊዜ የእግዚአብሔር መልአክ ወደ መጠመቂያይቱ ወርዶ ውኃውን ያናውጥ ነበርን እና ከውኃው እንቅስቃሴ በኋላ መጀመሪያ የገባው ከማንኛውም በሽታ ይድናል። በዚያም ለ38 ዓመታት የታመመ አንድ ሰው ነበር። ኢየሱስም ሰውየውን ተኝቶ ባየ ጊዜ እንዲሁ ከብዙ ዘመን ጀምሮ እንደተተኛ አወቀ። መፈወስ ይፈልጋል። ሕመምተኛው እንዲህ ሲል መለሰ፣ ጌታ ሆይ፣ ውኃው በሚረብሽበት ጊዜ ገንዳ ውስጥ የሚያኖረኝ ሰው የለኝም። እኔም ስሄድ ሌላ በፊቴ ይወርዳል። ኢየሱስም ተነሳና አልጋዬን ተሸክሜ እሄዳለሁ። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ እና የቀን ክዳሬ ነበር።
አይሁድም የተፈወሰውን ከኑክ ዳሌ ነውና አልጋህን ለመውሰድ አጋሪ አይደለም እንዲህ ሲል መለሰላቸው። ዕዳንን አልጋህን ተሸክመህ ትሄዳለህ። አልጋህን ተሸክመህ ትሄዳለህ ሰው ማን ነው ብሎ ጠየቁት። የተፈወሰው ግን ማን እንደሆነ አላውቅም። በእኒያ ስፍራ ሕዝብ ስለነበር ኢየሱስ ሄዶ ነበርን። ኢየሱስም በቤተ መቅደስ ውስጥ አገኘውና እንዲህ አለው፣ እነሆ ደህና ነህ፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትሥራ። ሰውየው ሄዶ ያዳነው ኢየሱስ መሆኑን ለአይሁድ ነገራቸው። ኢየሱስን በሰንበት ስላደረገ አይሁድ ያሳድዱት የነበረው ለዚህ ነው። ኢየሱስ ግን አባቴ እስከ ዛሬ ይሠራል እኔም ደግሞ እሠራለሁ ብሎ መለሰላቸው። ስለዚህም ነው ሰንበትን ስለሻረ ብቻ አይደለምና አይሁድ ሊገድሉት አብዝተው ይፈልጉት ነበር። ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው አለ። ኢየሱስም መልሶ እንዲህ አላቸው፣ እውነት እላችኋለሁ ወልድ ከራሱ ሊያደርግ ምንም አይችልም። ነገር ግን ለአብ ሲያደርግ ያየውን አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። ተደነቁም ዘንድ ከዚህም የሚበልጥ ሥራ ያሳያቸዋል። አብ ሙታንን እንደሚያነጽ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው ስንኳ አይፈርድም። ሰው ሁሉ አብን እንደሚያከብረው ወልድን ያከብረው ዘንድ ነው። ወልድን የማያከብር የላከውን አብን አያከብርም። እውነት እላችኋለሁ ካህን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እላችኋለሁ ሰዓቱ ይመጣል፣ አሁንም ደርሷል። በዚያም ሙታን የእግዚአብሔርን ልጅ ድምፅ ይሰማሉ፣ የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ወልድ በራሱ ሕይወት እንዲኖረው ሰጥቶታል። የሰው ልጅም ስለሆነ ይፈርድ ዘንድ ሥልጣንን ሰጠው። በዚያ አትደንግጡ። በመቃብር ያሉት ሁሉ ድምፅን ሰምተው የሚወጡበት ጊዜ ይመጣል። ለሕይወት ትንሣኤ መልካም ያደረጉ ለፍርድ ትንሣኤ ክፉ ያደረጉ። እኔ ከራሴ ምንም ማድረግ አልችልም፣ እንደ ሰማሁ እንዲሁ እፈርዳለሁ፣ ፍርድም ቅን ነው። የላከኝን ፈቃድ እንጂ ፈቃድን አልሻምም። ስለ ራሴ ብመሰክር ምስክሬ እውነት አይደለም። ስለ እኔ የሚመሰክር ሌላም አለ፣ እርሱም ስለ እኔ የሚመሰክረው እውነት እንደሆነ አውቃለሁ። ወደ መጥምቁ ዮሐንስ መልእክተኞችን ልከሃል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም። ነገር ግን እንድትድኑ ይህን እላለሁ። እሱ የሚነደውና የሚያበራ መብራት ነበር እና ለተወሰነ ጊዜ በብርሃኑ ደስ ሊላችሁ ፈለጋችሁ። እኔ ግን ከዮሐንስ የሚበልጥ ምስክር አለኝ። አብ ላደርገው የሰጠኝ ሥራ እርሱም እኔ የማደርገው ሥራ አብ እንደላከኝ ስለ እኔ ይመሰክራል። የላከኝ አብም እርሱ ስለ እኔ መስክሯል። ድምፄን ከቶ አልሰማችሁም፣ መልክንም አላያችሁም። የላከውን ስለማታምኑ ካሉ በእናንተ የሚኖር የላችሁም። እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን መርምሩ፣ እነርሱም ስለ እኔ የሚመሰክሩ ናቸው። እና ሕይወት እንዲኖረኝ ወደ እኔ ልትመጣ አትፈልጉም። ከሰው ክብርን አልቀበልም፣ ነገር ግን የእግዚአብሔር ፍቅር በውስጣችሁ እንዳይኖር በሚገባ አውቃችኋለሁ። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እርስ በርሳችሁ ክብር እየተቀባበሉ ከአንዱ ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኔ በአብ ፊት የሚከሳችሁ አይምሰላችሁ፣ የሚከሳችሁ እርሱ ተስፋ ያደረጋችሁበት ሙሴ ነው። ሙሴን ብታምኑት እኔን ደግሞ ባመናችሁ ነበር፣ እርሱ ስለ እኔ ጽፏል። ጽሑፍን ካላመናችሁ ግን ካህንን እንዴት ታምናላችሁ? አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴዎሎጂካል እና ሃይማኖታዊ። ይህ ምዕራፍ የኢየሱስ ክርስቶስን ኃይልና በሰንበት ላይ ያለውን ውዝግር የሚገልጥ በቤተሳይዳ ገንዳ የነበረውን ፈውስ ይዘግባል። በጂኦግራፊያዊ አቀማመጥ በኢየሩሳሌም በአይሁድ የሃይማኖት ማዕከል ውስጥ ይገኛል። በታሪክም በኢየሱስና በሃይማኖት መሪዎች መካከል ያለውን ግጭት አጉልቶ ያሳያል። በፖለቲካዊ መልክ የሃይማኖት ሥልጣን እና ከሕግ ጋር ያለውን ግንኙነት ይጠይቃል። በሶቴዎሎጂ ደረጃ የሃይማኖት ማኅበረሰቡ ለአዲሱ መልእክት የሚሰጠውን ምላሽ ያገልጣል። በሃይማኖት የወልድን የመፍረድ እና የዘላለም ሕይወት የመስጠት ሥልጣንን ያበላል፣ አምላክነቱን ያረጋግጣል። ዮሐንስ ወንጌል ምዕራፍ 6 ኢየሱስ የሕይወት እንጀራ። ከዚህም በኋላ ኢየሱስ ወደ ገሊላ ባሕር ማዶ አለፈ፣ እርሱም ጥብርያዶስ ነው። ብዙ ሕዝብም በሕሙማን ላይ ያደረገውን ምልክት ስላዩ ተከተሉት። ኢየሱስም ወደ ተራራ ወጣ፣ በዚያም ከደቀ መዛሙርቱ ጋር ተቀመጠ። ፋሲካ የአይሁድ በዓል እየቀረበ ነበር። ኢየሱስም አሻቅቦ አይቶ ብዙ ሕዝብ ወደ እርሱ ሲመጣ አይቶ ፊልጶስን እንዲህ አለው፣ እንዲበሉ እንጀራ ከየት እንገዛላቸው? ምን ማድረግ እንዳለበት ስለሚያውቅ ለመሞከር ይህን ተናግሯል። ፊልጶስ መልስ ለእያንዳንዳቸው ትንሽ ለመቀበል 200 ቁራስ ዳቦ አይበቃም ነበር። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ አንድ ልጅ ይዘዋል፣ ግን ይህ ለብዙዎች ምንድን ነው? ኢየሱስ እንዲህ አለ፣ ሕዝቡ እንዲቀመጡ አድርግ። በእኔ ቦታ ብዙ ሥር ነበር። 5,000 የሚያህል ተቀመጡ። ኢየሱስም እንጀራውን አንስቶ አመስግኖም ለተቀመጡት ሰጠና እንዲሁም የዓሣውን የፈለጉትን ያህል። ከጠገቡም በኋላ ደቀ መዛሙርቱም ምንም ነገር እንዳይጠፋ የተረፉትን ቁርጥራጮች ሰብስቦም ከበሉት የተረፈውን ከ5 የገብስ እንጀራ 12 መሶብ ሞሉ። እነዚያ ሰዎች ኢየሱስ ያደረገውን ምልክት ባዩ ጊዜ እንዲህ አሉ፣ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው።
ኢየሱስ ሊያነግሉት ሊመቱና በኃይል ሊይዙት እንደሆነ ስላወቅ ብቻውን ወደ ተራራው ተመለሰ። በመሸም ጊዜ ደቀ መዛሙርቱ ወደ ባሕሩ ወረዱ። በታንኳም ገብተው ባሕሩን ወደ ቅፍርናሆም ተሻገሩ። ገና ሌሊት ነበር። ኢየሱስም ገና ወደ እነርሱ አልመጣም። ኃይለኛ ነፋስም ስለ ነፈሰ ባሕሩ ተናወጠ። 25 ወይም 30 ምዕራፍ ከቀዘፉ በኋላ ኢየሱስን በባሕር ላይ ሲሄድ ወደ ታንኳይቱም ሲቀርብ አይተው ፈሩ። እርሱ ግን እንዲህ አላቸው፣ እኔ ነኝ፣ አትፍሩ። ከዚያም በጀልባ ሊቀበሉት ፈለጉ። ወዲያውም ጀልባዋ ወደሚሄድበት ምድር ደረሱት። በማግስቱ በባሕሩ ማዶ የቀሩት ሕዝብ በዚያ ከጀልባ በቀር ሌላ ነገር እንደሌለና ኢየሱስ ከደቀ መዛሙርቱ ጋር እንዳልገባ ነገር ግን ደቀ መዛሙርቱ እንደሄዱ አወቁ። ሌሎች ጀልባዎች ጌታ ካመሰገነ በኋላ እንጀራ ከበሉበት ቦታ አጠገብ ከጥብርያዶስ ደረሱ። ሕዝቡ ኢየሱስም ሆነ ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ እነርሱ ደግሞ በጀልባዎች ገብተው ኢየሱስን ለመፈለግ ወደ ቅፍርናሆም ሄዱ። ኢየሱስንም በባሕር ማዶ አገኙት። መምህር ሆይ መቼ መጣህ? ኢየሱስም መልሶ እንዲህ አላቸው፣ እውነት እላችኋለሁ የምትፈልጉን ምልክት ስላያችሁ አይደለም፣ እንጀራውን ስለበላችሁና ስለጠገባችሁ ነው እንጂ። ለሚጠፋ መብል አትሥሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ሥሩ፣ ምክንያቱም ይህ አብ እግዚአብሔር አትሞተልን። ከዚያም እንዲህ አሉ፣ የእግዚአብሔርን ሥራ ለመፈጸም ምን እናድርግ? ኢየሱስም መልሶ እንዲህ አላቸው፣ እርሱ በላከው እንድታምኑ የእግዚአብሔር ሥራ ይህ ነው። ስለዚህም እንዲህ አሉ፣ አይተን እንድናምንህ ምን ምልክት ታደርጋለህ? ምን ማድረግ ትችላለህ? አባቶቻችን በምድረ በዳ መና በሉ ተብሎ እንደተጻፈ ይበሉ ዘንድ ከሰማይ እንጀራ ሰጣቸው። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እውነተኛውን እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። ምክንያቱም የእግዚአብሔር እንጀራ ከሰማይ ወርዶ ለዓለም ሕይወትን የሚሰጥ ነው ብሎ ነገሮት። ጌታ ሆይ ሁል ጊዜ ያን እንጀራ ስጠን። ከዚያም ኢየሱስ እንዲህ አላቸው፣ እኔ የሕይወት እንጀራ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ግን ከቶ አይጠማም። ነገር ግን አይተኸኝ እንዳታምኝ አስቀድሜ ነግሬሃለሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጭ ከቶ አላወጣውም። ፈቃድን ለማድረግ ሳይሆን የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁና። የላከኝም ፈቃድ ይህ ነው፣ ከሰጠኝ ሁሉ አንድን ምልዓት በመጨረሻው ቀን አስነሳው እንጂ። ምክንያቱም ይህ የአባቴ ፈቃድ ነው። ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እኔም በመጨረሻው ቀን አስነሳዋለሁ። አይሁድም ስለ እርሱ አወሩ፣ ከሰማይ የወረደ እንጀራ እኔ ነኝ። እንዲህም አሉ፣ ይህ አባትና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለም? አሁን እንደምትለው ከሰማይ ወርጃለሁ። ኢየሱስም መልሶ እርስ በርሳቸው ተናገሩ፣ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔም በመጨረሻው ቀን አስነሳዋለሁ። ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። ከአብ የሰማ ከእርሱም የተማረ ሁሉ ወደ እኔ ይመጣል። ከእግዚአብሔር ከሆነ በቀር አብን ያየ ማንም የለም፣ አብን አይቷል። እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በልተው ሞቱ። የሚበላው እንዳይሞት ከሰማይ የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ማንም ይህን እንጀራ ቢበላ ለዘላለም ይኖራል። ስለ ዓለም ሕይወት የሚሰጠው እንጀራ ሥጋዬ ነው። አይሁድ እንዲህ ብለው እርስ በርሳቸው ተከራከሩ፣ ይህ ሰው ልንበላ ሥጋውን እንዴት ሊሰጠን ይችላል? ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ የሰውን ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሣዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሣ ሕያው እንደምሆን እንዲሁ የሚበላኝም ከእኔ የተነሣ ሕያው ይሆናል። ይህ ከሰማይ የወረደ እንጀራ ነው እንጂ አባቶቻችሁ በልተው እንደሞቱት አይደለም። ይህን እንጀራ የሚበላ ለዘላለም ይኖራል። በቅፍርናሆም በሚገኘው ምዕራብ ሲያስተምር ይህን ተናገረ። ብዙ ደቀ መዛሙርቱም ሰምተው እንዲህ አሉ፣ ይህ ንግግር ከባድ ነው፣ ማን ይሰማሃል? ኢየሱስም ደቀ መዛሙርቱ ስለዚህ እንዳንራሩ አውቆ እንዲህ አላቸው፣ ይህ ያስደነግጣል። የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩት፣ መንፈስ ሕይወትን የሚሰጥ ነው፣ ሥጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ የማያምኑ አንዳንድ አሉ። ኢየሱስ የማያምኑት እነማን እንደሆኑና እርሱን አሳልፎ የሚሰጠው ማን እንደሆነ ያውቅ ነበር። እርሱም እንዲህ አለ፣ ስለዚህ እኔ ከአብ ካልተሰጠው ወደ እኔ ሊመጣ የሚችል የለም አልቶች። ከዚህ ቃል በኋላ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ከእርሱም ጋር አልሄዱም። ኢየሱስም ለ12 አንተም መልቀቅ ትፈልጋለህ? ስምዖን ጴጥሮስም መልስ፣ ጌታ ሆይ ወደ ማን እንሄዳለን? የዘላለም ሕይወት ቃል አለህ። አንተ የእግዚአብሔር ቅዱስ እንደሆነ አምነናል አውቀናል። ኢየሱስም መልሶ እንዲህ አላቸው፣ እኔ እናንተን 12ን የመረጥኋችሁ አይደለም፣ ሆኖም ከእናንተ አንድ ሰይጣን ነው። ኢየሱስ ስለ ስምዖን የአስቆሮቱ ልጅ ስለ ይሁዳ ተናግሯል። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሳቴዎሎጂካል እና ሃይማኖታዊ። ምዕራፍ ኢየሱስን እንደ የሕይወት እንጀራ ያቀርበዋል። በመንፈሳዊ ድነት ውስጥ ያለውን ማዕከላዊ ሚና ያሳያል። በጂኦግራፊያዊ አተያይ የተረከው በገሊላ በጥብርያዶስ ባሕር እና በቅፍርናሆም ተከሰተ። በታሪክም የአይሁድ የትንሣኤ በዓላት አውድ አካል ነው። ይህም በምድረ በዳ ውስጥ መና እየቀሰቀሰ ነው። በፖለቲካዊ መልክ የአይሁድ ሃይማኖታዊ መዋቅሮችን ይቃወማል።
በሶቴዎሎጂ ተከታዮች ስለ መንፈሳዊ አመጋገብ ያላቸውን ግንዛቤ ይነካል። በሃይማኖታዊነት የራትና ከክርስቶስ ጋር ያለውን አንድነት ምስጢር ያጠለቅልቃል። ዮሐንስ ወንጌል ምዕራፍ 7 ኢየሱስ በዓል። ከዚህ በኋላ ኢየሱስ በይሁዳ ሊመላለስ ስላልፈለገ አይሁድ ሊገድሉት ፈልገው ነበርና በገሊላ በኩል አለፈ። የአይሁድ የዳስ በዓል ተብሎ የሚጠራው በዓል እየቀረበ ነበር። ደቀ መዛሙርት ደግሞ የምታደርገውን ሥራ እንዳዩ ከዚህ ተነሳና ወደ ይሁዳ ይሄዳሉ። ምክንያቱም ማንም ሰው በይፋ እንዲታወቅ ሲፈልግ በሚስጥር ምንም አያደርግም። እነዚህን ነገሮች ካደረግ ራስን ላለማሳይ ወንድሞች ስንኳ አላመኑበትም ነበርን። ከዚያም ኢየሱስ እንዲህ አላቸው፣ የእኔ ጊዜ ገና አልደረሰም፣ ነገር ግን ጊዜያችሁ ሁልጊዜ ዝግጁ ነው። ዓለም እናንተን ሊጠላ አይችልም፣ እኔን ግን ይጠላኛል። ሥራው ክፉ መሆኑን እመሰክርለታለሁ። ወደ ፓርቲ ውጣ። አሁንም ወደዚህ ፓርቲ አልሄድም፣ ምክንያቱም ጊዜ ገና አልተጠናቀቀም። ይህንም በነገራቸው ጊዜ በገሊላ ቀረ። ነገር ግን ወንድሞች ወደ ድግስ ከወጡ በኋላ እርሱ ደግሞ በድብቅ ሳይሆን በግልጥ ዋለ። በበዓሉ ላይ የነበሩት አይሁድ ይፈልጉት ነበርና እርሱ የት ነው? በሕዝቡም መካከል ስለ እርሱ ታላቅ ማንራር ነበር። አንዳንዶች ጥሩ ሰው ነው አይደለም፣ ይልቁንም ሕዝቡን ያታልላል አሉ። ሆኖም አይሁድን ስለፈሩ ማንም ስለ እርሱ በግልጥ አልተናገረም። በግብዣው መካከል ኢየሱስ ወደ ቤተ መቅደስ ወጥቶ አስተማረ። አይሁድም ሳይማር እንዴት ፊደላትን ያውቃል? ኢየሱስም መልስ ትምህርቴ የላከኝ ነው እንጂ የኔ አይደለም። ፈቃድን ሊያደርግ የሚወድ ቢኖር ትምህርቱ ከእግዚአብሔር እንደሆነ ወይም እኔ ስለ ራሴ እናገራለሁ ብሎ ያውቃል። ስለ ራሱ የሚናገር ሁሉ የራሱን ክብር ይፈልጋል። የራቀውን ክብር የሚፈልግ ግን እውነተኛ ነው፣ በእርሱም ዓመታ የለም። ሙሴ ሕግን አልሰጣችሁም? ግን አንዳችሁም ሕግን አይጠብቁም፣ ለምን ልትገድለኝ ትፈልጋለህ? ሕዝቡም መልሱ ጋኔን አለበት፣ ማን ሊገድለኝ ይፈልጋል? ኢየሱስም መለሰ እንዲህም አላቸው፣ አንድ ሥራ ሰርቻለሁ፣ ሁሉም ተድነው። ስለዚህ ሙሴ መገረዝን የሰጣችሁ ከአባቶች ነው እንጂ ከሙሴ አይደለም፣ በሰንበትም ሰውን ትገርዛላችሁ። የሙሴ ሕግ እንዳይጣስ ሰው በሰንበት የሚገረዝ ከሆነ በሰንበት ሰውን ስለፈወሰ ስለምን ትጡኛላችሁ? በቅን ፍርድ ፍረዱ እንጂ በመልክ አትፍረዱ። ከኢየሩሳሌም የመጡ አንዳንዶች ይህ ሊገድሉት የፈለጉት አይደለም፣ እነሆም በግልጥ ይናገራል፣ ምንም አልተነገረለትም። ገዢዎች ይህ ክርስቶስ መሆኑን በእርግጥ ይገነዘቡ ነበር። ይሁን እንጂ ይህ ከየት እንደሆነ እናውቃለን፣ ክርስቶስ ሲመጣ ግን ከወዴት እንደሆነ ማንም አያውቅም። ኢየሱስም በቤተ መቅደሱ እያስተማረ እንዲህም ሲል ተወ፣ እኔን እና ከየት እንደሆንኩ ታውቃለህ። እኔ ግን ከራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው። እኔ የእርሱ ነኝና አውቀዋለሁ፣ እርሱም ላከኝ። ከዚያም ሊይዙት ፈለጉ፣ ነገር ግን ጊዜው ገና ስላልደረሰ ማንም አልያዘውም። ከሕዝቡም ብዙዎች አመኑበት። ፈሪሳውያንም ሕዝቡ ስለ እርሱ ሲያጉረመርሙ በሰሙ ጊዜ እንዲይዙት ጠባቂዎችን ላኩ። ኢየሱስም ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። እኔ ወደምሄድበት እናንተ ልትሄዱ አትችሉም። አይሁድም ወዴት ይሄድ ይሆን? እኛ አናገኘውም ተባባሉ። በግሪኮች መካከል ወደ ተበተኑ አይሁድ ሄደ የግሪክ ሰዎችን ያስተምር ይሆን? ትፈልጉኛላችሁ፣ አታገኙኝም። እኔ ወደምሄድበት እናንተ ልትሄዱ አትችሉም ያለው ይህ ቃል ምንድር ነው? በመጨረሻው ቀን ከበዓሉ ታላቅ ቀን ኢየሱስ ተነስቶ እንዲህ ሲል ተወ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከውስጡ ይፈልቃል ይላል። በእርሱ የሚያምኑ ሊቀበሉት ስላለው መንፈስ ስለ መንፈስ ተናግሯል። ኢየሱስ ገና ስላልከበረ መንፈስ ገና አልተሰጠም ነበርን። ከሕዝቡም ብዙዎች ይህን ቃል በሰሙ ጊዜ ይህ በእውነት ነቢይ ነው፣ ይህ ክርስቶስ ነው አሉ። ሌሎች ክርስቶስ ከገሊላ ይመጣል፣ መጽሐፍ ክርስቶስ ከዳዊት ዘር ዳዊት ከተወለደባት ቤተልሔም መንደር እንደመጣ አይልም። በእርሱም ምክንያት በሕዝቡ መካከል መለያየት ሆነ። አንዳንዶች ሊይዙት ይፈልጉ ነበር፣ ነገር ግን ማንም አልተጠቀመበትም። ጠባቂዎቹ ወደ ካህናት አለቆችና ወደ ፈሪሳውያን ተመልሰው ለምን አላመጣችሁትም? ጠባቂዎችም እንዲህ ብለው መለሱ፣ ማንም ሰው እንደ ሰው ተናግሮ አያውቅም። ፈሪሳውያንም እናንተ ደግሞ ትስታላችሁ። ከአለቆች ወይም ፈሪሳውያን በእርሱ ያምናልን? ሕግን የማያውቅ ሕዝብ ግን የተረገመ ነው። በሌሊት ወደ ኢየሱስ የመጣው ከእነርሱም አንዱ የሆነው ኒቆዲሞስ እንዲህ አላቸው፣ ሰውን ሰምቶ የሚያደርገውን ሳያውቅ ሕጋችን ይፈርዳል ብሎ መለሰለት። አንተ ደግሞ ከገሊላ ነህ? ከገሊላ አንድም ነቢይ እንደማይወጣ መርምረህ ታያለህ። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴዎሎጂካል እና ሃይማኖታዊ። ይህ ምዕራፍ የሚያሳየው በኢየሩሳሌም በዳስ በዓል ወቅት በኢየሱስና በአይሁድ መሪዎች መካከል እየተጨመረ ያለውን ውጥረት ነው። በመልክዓ ምድራዊ አቀማመጥ በቤተ መቅደስ እና በይሁዳ ውስጥ ይገኛል እና ከታሪክ አንጻር መሲሐዊ ተቀባይነትን እና የሃይማኖት ግጭቶችን ያንጸባርቃል። በፖለቲካዊ መልክ ባለሥልጣናትን የሚፈታተኑ አዳዲስ ትምህርቶችን መቃወምን ያጋልጣል። በሶሲዮሎጂ በተከታዮች እና በተቃዋሚዎች መካከል ያለውን ተወዳጅ ክፍል አጉልቶ ያሳያል። በሃይማኖት የኢየሱስን መለኮታዊ ሥልጣንና የቅዱሳት መጻሕፍት ፍጻሜ አስምሬት ይሰጣል።
ዮሐንስ ወንጌል ምዕራፍ 8 ኢየሱስ የዓለም ብርሃንና ከአይሁድ ጋር የተደረገ ክርት። ኢየሱስ ወደ ደብረ ዘይት ተራራ ሄደ። በማለዳም ወደ ቤተ መቅደስ ተመለሰ። ሕዝቡም ሁሉ ወደ እርሱ መጥቶ ተቀምጦ አስተማራቸው። ጻፎችና ፈሪሳውያን በምንዝር የተያዘችን ሴት ወደ እርሱ አመጡ። ሴቲቱን መሃል ላይ አስቀምጠው እንዲህ አለ፣ መምህር ሆይ፣ ይህች ሴት በዝሙት ተያዘች። በሕጉ ሙሴ እንደዚህ ዓይነት ሴቶች በድንጋይ እንዲወገሩ አዘዘን። አንተ ምን ትላለህ? ሊፈትኑትና የሚከስት ነገር እንዲኖራቸው ነው አለ። ኢየሱስም ጎንበስ ብሎ በጣቱ በምድር ላይ ኦፍ ሲጥልፑትም ተነስቶ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይገራት አላቸው። እንደገና ጎንበስ ብሎ ወለሉ ላይ ጻፈ። ይህንም በሰሙ ጊዜ ኢየሱስና ሴቲቱ ብቻ እስኪቀሩ ድረስ ከሽማግሌዎች ጀምረው አንድ በአንድ ወጡ። ኢየሱስም አንድ ሴት ከሳሸች ወዴት አለ? ማንም የፈረደ የለም። እርሷም ማንም የለም ጌታ ወይ። ኢየሱስም እኔም አልፈርድብህም፣ ትሄድና ከእንግዲህ ኃጢአት አትሥሪ። ኢየሱስ ለአይሁዶች እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ፈሪሳውያንም አንተ ስለ ራስህ ትመሰክራለህ፣ ምስክርነትህ እውነት አይደለም። ኢየሱስም መልሶ እንዲህ አላቸው፣ እኔ ስለ ራሴ ብመሰክር ከወዴት እንደመጣሁ ወዴትም እንዲሄድ አውቃለሁና ምስክሬ እውነት ነው። ነገር ግን እኔ ከየት እንደመጣሁ ወዴትም እንዲሄድ አታውቁም። እናንተ እንደ ሥጋ ፈቃድ ትፈርዳላችሁ። በማንም ላይ አልፈርድም። እኔ ብፈርድ ፍርዴ እውነት ነው። እኔ ብቻዬን አይደለሁምና የላከኝ እኔና አብ ነው እንጂ። የሁለት ሰዎችም ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። የምመሰክርልኝ እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል። አባቴ ወዴት ነው? ኢየሱስም መልስ፣ እኔንም አባቴንም አታውቁኝም። እኔን ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ኢየሱስ በመቅደስ ሲያስተምር የተናገረው ነገር የለም፣ ሰዓቱ ገና ስላልደረሰ ማንም አልያዘውም። ኢየሱስም ደግሞ እንዲህ አላቸው፣ እኔ እሄዳለሁ፣ ትፈልጉኛላችሁም፣ በኃጢአትም ትሞታላችሁ። እኔ ወደምሄድበት ልትሄዱ አትችሉም። እኔ ወደምሄድበት እናንተ ልትሄዱ አትችሉም ስላለ ራሱን ያጠፋል። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። ስለዚህ በኃጢአታችሁ ትሞታላችሁ አልኋችሁ። በእኔ ካላመናችሁ በኃጢአታችሁ ትሞታላችሁ። አንተ ማን ነህ? ኢየሱስም ከመጀመሪያ እንዳልኋችሁ እኔ ሕያው ነኝ አላቸው። ስለ እናንተ የምናገረው የምፈርደውም ብዙ ነገር አለኝ፣ ዳሩ ግን የላከኝ እውነተኛ ነው። እኔም ከእርሱ የሰማሁትን ለዓለም እናገራለሁ አላቸው። እነርሱ ግን ስለ አብ እየነገራቸው እንደሆነ አላስተዋሉም። ኢየሱስም አለ፣ የሰውን ልጅ ከፍ ባደረጋችሁት ጊዜ እኔ ማን እንደሆንሁ ታውቃላችሁ። ከራሴም ምንም እንዳላደርግ እኔ ግን አብ እንዳስተማረኝ እናገራለሁ። የላከኝም ከእኔ ጋር ነው። አብ ብቻዬን አልተወኝም፣ ምክንያቱም ሁልጊዜ እርሱን ደስ የሚያሰኘውን አደርጋለሁን። ይህን ሲናገር ብዙዎች በእርሱ አመኑ። ኢየሱስም በእርሱ ለሚያምኑት አይሁዶች እንዲህ አላቸው፣ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ። እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል ብሎ መለሰ። እኛ የአብርሃም ዘሮች ነን፣ ማንም አላገለገልንም፣ አርነት ትወጣላችሁ እንዴት ትላለህ? ኢየሱስም መልሶ እንዲህ አላቸው፣ እውነት እውነት እላችኋለሁ፣ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። አገልጋዩ በቤቱ ውስጥ ለዘላለም አይኖርም፣ ልጁ ለዘላለም ይኖራል። ወልድ ነፃ ቢያወጣችሁ በእውነት አርነት ትወጣላችሁ። የአብርሃም ዘር እንደሆናችሁ አውቃለሁ፣ ነገር ግን ቃሌ በእናንተ ውስጥ ስለሌለ ልትገድሉኝ ትፈልጋላችሁ። እኔ ከአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ከአባታችሁ የሰማችሁትን ታደርጋላችሁ። አባታችን አብርሃም ነው ብለው መለሱለት። ኢየሱስም እንዲህ አላቸው፣ የአብርሃም ልጆች ከሆናችሁ የአብርሃምን ሥራ አድርጉ። አሁን ግን ከእግዚአብሔር የሰማሁትን እውነት የነገርኋችሁን ልትገድሉኝ ትፈልጋላችሁ። አብርሃም ይህን አላደረገም። አንተ የአባትህን ሥራ ትሠራለህ። እኛ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር። ኢየሱስም እንዲህ አላቸው፣ እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር። እኔ ከእግዚአብሔር መጥቻለሁና እነሆኝ እኔ ከራሴ አልመጣሁምና እርሱ ላከኝ እንጂ። ለምን የእኔን ቋንቋ አልገባም? ምክንያቱም ቃሌን ልትሰሙ አትችሉም። እናንተ አባታችሁ ከሆነው ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልትፈጽሙ ትፈልጋላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ውሸት ሲናገር ከራሱ በሆነው ነገር ይናገራል፣ ምክንያቱም እሱ ውሸታም የሐሰትም አባት ነው። ነገር ግን እውነት ስለ ነገርኋችሁ አታምኑኝም። ከእናንተ ስለ ኃጢአት የሚወቅሰን ማን ነው? እውነት ከተናገርኩ ለምን አታምኑኝም? የእግዚአብሔር የሆነ ሁሉ የእግዚአብሔርን ቃል ይሰማል። እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሟቸውም። አይሁድም ሳምራዊ እንደሆነ ጋኔንም እንዳለበት አያምኑም። ኢየሱስም መልስ፣ ጋኔን የለኝም፣ እኔ ግን አባቴን አከብራለሁ፣ እናንተም ታወርዱኛላችሁ። ክብሬን አልፈልግም፣ ፈልጎ የሚፈርድበትም አለ። እውነት እውነት እላችኋለሁ፣ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። አይሁድም ጋኔን እንዳለ አሁን አውቀናል አሉት። አብርሃም ሞተ፣ ነቢያትም ሞቱ፣ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላላችሁ። አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ማን እንደሆንክ ታስባለህ? ኢየሱስም መልስ፣ ራስን ባከብር ክብሬ ከንቱ ነው። የሚያከብረኝ አምላካችሁ ነው የምትሉት አባቴ ነው። እናንተ ግን አታውቁትም፣ እኔ ግን አውቀዋለሁ። አናውቀውም ካልኩኝ እንደ አንተ ውሸታም እሆናለሁ። እኔ ግን አውቀዋለሁ፣ ቃሉንም እጠብቃለሁ። አባታችሁ አብርሃም ከእኔ ያይ ዘንድ ደስ አለው፣ አየውም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃል? ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ፣ አብርሃም ሳይወለድ እኔ አለሁ። ከዚያም ሊወግሩት ድንጋይ አነሱ። ኢየሱስ ግን ራሱን ሸሸገና ከቤተ መቅደስ ወጣ።
አውዳዊ ትንተና ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴዮሎጂካል እና ሃይማኖታዊ። ምዕራፉ በኢየሩሳሌም ቤተ መቅደስ ውስጥ በኢየሱስና በሃይማኖታዊ ባለሥልጣናት መካከል የነበረውን ግጭት ያገልጣል። በመልክዓ ምድራዊ አቀማመጥ በደብረ ዘይትና በቤተ መቅደስ ላይ ይገኛል። ከታሪክ አኳያ ስለ ሙሴ ሕግ እና መሲሐዊ ማንነት ያለውን ክርክር ያሳያል። በፖለቲካዊ መልክ የአይሁድን ኃይል መሠረት ይሞግታል። በሶቴዮሎጂ በተከታዮች እና በተቃዋሚዎች መካከል ያለውን ክፍል ያሳያል። በሃይማኖት የኢየሱስን አምላክነትና መለኮታዊ እውነት የመከተል አስፈላጊነትን ያረጋግጣል። ዮሐንስ ወንጌል ምዕራፍ 9 ኦር ለተወለደ ሰው መድኃኒት። በከተማይቱ ውስጥ ሰልፍ ከመውለድ ጀምሮ ኦር የሆነውን ኢየሱስን አዩ። ደቀ መዛሙርቱም መምህር ሆይ ይህ ሰው ኦር ሆኖ እንዲወለድ ኃጢአት የሠራ ማን ነው? ወይስ ወላጆቹ ብሎ ጠየቁት። ኢየሱስም መልስ እርሱ ወይም ወላጆቹ አልበደሉም፣ ነገር ግን የእግዚአብሔር ሥራ በእርሱ ይገለጥ ዘንድ ይሆን ከእንስሳ የላከኝን ሥራ እናደርግ ዘንድ ያስፈልገናል። ማንም የማይሠራበት ሌሊት ይመጣል። እኔ በዓለም ሳለሁ የዓለም ብርሃን ነኝ። ኢየሱስም ይህን ከተናገረ በኋላ በምድር ላይ ተፋ፣ በምራቁም ጢቃ አድርጎ የዕውሩን ዓይኖች በጢቃ ቀባው። ሂድና በሰሊሆም መጠመቂያ ታጠብ፣ ማለት የተላክ ማለት ነው አለው። ዕውሩም ሄዶ ታጥቦ አየ። ከዚያም ጎረቤቶቹና ቀደም ሲል ለማኝ አይተውት የነበሩት ሲለምን የተቀመጠ ይህ አይደለም? አንዳንዶች እሱ ነው አሉ፣ ሌሎች አይደለም ግን እርሱን ይመስላል አሉ። እርሱ ግን እኔ ነኝ አለ። ከዚያም ጠየቁት፣ ዓይኖችህ እንዴት ተከፈቱ? እርሱም መልስ ኢየሱስ የሚባለው ሰው ጢቃ አድርጎ ዓይኖችን ቀባና ወደ ሰሊሆም መጠመቂያ ሂድና ታጠብ አለኝ። ሕዝብ ታጥቤ አሁን አየሁ። ወዴት ነው አሉት። እርሱም አላውቅም። ቀድሞ ዕውር የነበረውን ወደ ፈሪሳውያን ወሰዱት። ኢየሱስም ጢቃውን ሰርቶ ዓይኑን የገለጠበት ቅዳሜ ነበር። ፈሪሳውያንም ራእይን እንዴት እንዳየ ደግሞ ጠየቁት። እርሱም ጢቃን በዓይኖች ላይ አደረገ፣ ታጥበም አሁን አያለሁ ብሎ መለሰላቸው። ከፈሪሳውያንም አንዳንዶች ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎች ኃጢአተኛ ሰው እነዚህን ምልክቶች ሊያደርግ እንዴት ይችላል? በመካከላቸውም መለያየት ሆነ። ዳግመኛም ዕውሩን ዓይንን ስለ ገለጠው ስለ እርሱ ምን ትላለህ? እርሱም ነቢይ ነው። አይሁድ የዓይኑን ወላጆች እስኪጠሩ ድረስ ዕውር እንደነበረ አሁንም እንዳየ አላመኑም። እናንተ ዕውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? አሁን እንዴት ታየዋለህ? ወላጆች እንዲህ ብለው መለሱ፣ ይህ ልጃችን እንደሆነ ዕውርም ሆኖ እንደተወለደ እናውቃለን። አሁን እንደምታዩት ግን አናውቅም። ዓይኖችን ማን እንደከፈተኛ ደግሞ አናውቅም። እሱን ጠይቁት፣ ዕድሜው ደርሷል፣ ለራሱ ይናገራል። ወላጆቹ ኢየሱስን ክርስቶስ እንደሆነ የሚመሰክር ሁሉ ከምዕራብ እንዲባረር አስቀድመው ተስማምተው ስለነበር አይሁድን ስለፈሩ ነው አሉ። ለዛ ነው ዕድሜው ደርሷልና ጠይቀው ያሉት። ዕውር የነበረውን ሰው ሁለተኛ ጠርተው እንዲህ አሉት፣ ለእግዚአብሔር ክብርን ስጡ፣ ይህ ሰው ኃጢአተኛ መሆኑን እናውቃለን። እርሱም ኃጢአተኛ እንደሆነ አላውቅም፣ አንድ ነገር አውቃለሁ፣ ዓይነ ስውር ነበርክና አሁን አይቻለሁ። ደግሞ ጠየቁት፣ ምን አደረገልህ? ዓይንን እንዴት ከፈተ? ነግሬያችኋለሁ፣ አልሰማችሁም። ለምን እንደገና መስማት ትፈልጋለህ? እናንተ ደግሞ የእሱ ደቀ መዛሙርት መሆን ትፈልጋላችሁ። አንተ የእርሱ ደቀ መዝሙር ነህ፣ ደቀ መዝሙሩም ነህ አሉት። እኛ የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እናውቃለን፣ ይህኛውን በተመለከተ ግን ከየት እንደመጣ አናውቅም። ሰውየውም እንዲህ ሲል መለሰላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ፣ እርሱ ግን ዓይኖችን ከፈተላቸው። ይህ ድንቅ ነው። እግዚአብሔር ኃጢአተኞችን እንደማይሰማ እናውቃለን። እግዚአብሔርን የሚፈራ ፈቃድንም የሚያደርግ ቢኖር እርሱን ይሰማል። ከዓለም መጀመሪያ ጀምሮ ዕውር ሆኖ የተወለደውን ዓይኖች ማንም እንደከፈተ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ አይችልም ነበር። አንተ ሙሉ በሙሉ በኃጢአት ተወለደ፣ እኛንም ልታስተምረን ትወዳለን? እነሱም አስቡት። ኢየሱስም እንዳባረሩት አውቆ ባገኘው ጊዜ እንዲህ አለው፣ በሰው ልጅ ታምናለህ? ጌታ ሆይ በእርሱ አምን ዘንድ ማን ነው? ኢየሱስም አይተኸዋል፣ የሚያናግርህ ነው። ጌታ ሆይ አምናለሁ አለ። ስም ወደደው። ኢየሱስ የማያዩ እንዳዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ከእርሱም ጋር የነበሩት ፈሪሳውያን ይህን ሰምተው እኛም ዓይነ ስውር ነን። ኢየሱስም መልስ ዕውር ስትሆን ኃጢአት ባልሆነብህም ነበር እናያለን ትላላችሁ። ስለዚህ ኃጢአትህ ይቀራል። አውዳዊ ትንተና ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴዮሎጂካል እና ሃይማኖታዊ። ምዕራፍ ኢየሱስ ሕይወትን የመለወጥ ኃይል እንዳለው በማሳየት ዕውር ሆኖ የተወለደውን ሰው መፈወስ ዘግቧል። በመልክዓ ምድራዊ አቀማመጥ በኢየሩሳሌምና በቤተ መቅደስ አቅራቢያ ይገኛል። በታሪክም ቢሆን በኢየሱስና በሃይማኖት መሪዎቹ መካከል ያለውን ግጭት ያሳያል። በፖለቲካዊ መልኩ በሃይማኖታዊ ሥልጣንና በክርስቶስ በተገለጠው እውነት መካከል ያለውን ግጭት ያገልጣል። በሶቴዮሎጂያዊ አነጋገር የመስሜን አለመቀበልና መቀበልን ይመለከታል። በሃይማኖት ከጨለማ ወደ ብርሃን መሸጋገሩን እና የእውነትን በኢየሱስ መገለጥ ያመለክታል። ዮሐንስ ወንጌል ምዕራፍ 10 መልካም እረኛ ኢየሱስ። እውነት እውነት እላችኋለሁ
ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ ግን ሌባና ወንበዴ ነው። በበሩ የሚገባ የበጎች እረኛ ነው። በረኛው ይከፍትልሃል፣ በጎችም ድምፁን ይሰማሉ፣ በጎችም በስም ጠርቶ ይወስዳቸዋል። በጎችን ሁሉ ባወጣ ጊዜ በፊታቸው ይሄዳል፣ በጎችም ድምፁን ስለሚያውቁ ይከተሉታል። ነገር ግን እንግዳውን ፈጽሞ አይከተልም፣ ነገር ግን የእንግዶችን ድምፅ ስለማያውቁ ከእርሱ ይሸሻል። ኢየሱስ ይህን ምሳሌ ነገራቸው፣ እነርሱ ግን የሚናገራቸውን አላስተዋሉም። ኢየሱስም ዳግመኛ እንዲህ አላቸው፣ እውነት እውነት እላችኋለሁ፣ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ በጎች ግን አልሰሟቸውም። እኔ በሩ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም፣ ይወጣልም፣ መሰማሪያም ያገኛል። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል። እኔ የመጣሁት ሕይወት እንዲሆንላቸው እንዲበዛላቸውም ነው። እኔ መልካም እረኛ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎችም የእርሱ ያልሆኑት ቅጥረኛ ተኩላ ሲመጣ አይቶ በጎቹን ትቶ ይሸሻል፣ ተኩላውም ነጥቆ ይበትናቸዋል። አሁን ቅጥረኛው ቅጥረኛ ስለሆነ ለበጎቹ ደንታ ስለሌለው ይሸሻል። እኔ መልካም እረኛ ነኝ፣ በጎቹን አውቃለሁ፣ እነርሱም ያውቁኛል። አብ እንደሚያውቀኝ እኔም አብን እንደማውቀው ነፍሴንም ስለ በጎቹ አኖራለሁ። አሁንም የዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነሱም መምራትም ይሰማኛል፣ ድምፄን ይሰማሉ። አንድ መንጋ አንድ እረኛም ይሆናል። ነፍሴን ደግሞ ላነሳት አኖራለሁና አብ የሚወደኝ ለዚህ ነው። ከእኔ ማንም አይወስደውም፣ በተቃራኒው እኔ በድንገት እሰጣለሁ። ልሰጠው ሥልጣን አለኝ፣ መልእክትም ለመውሰድ ሥልጣን አለኝ። ይህችን ትእዛዝ ከአባቴ ተቀብያለሁ። በዚህ ቃል ምክንያት በአይሁድ መካከል እንደገና መለያየት ሆነ። ከእነርሱም ብዙዎች ሰይጣን አለበት ከአእምሮውም ወጥቷል አሉ። ለምንድን ነው የምትሰማው? ይህ ቃል ጋኔን ካደረበት ሰው አይደለም፣ ሌሎች ግን ጋኔን የዕውሮችን ዓይኖች ሊከፍት ይችላል። የቅድስና በዓል በኢየሩሳሌም ተከበረ። ክረምት ነበር። ኢየሱስም በቤተ መቅደስ በሰሎሞን በረንዳ ውስጥ ተመላለሰ። አይሁድም ከቦት እስከ መቼ በጥርጣሬ ትቆየናለህ? አንተ ክርስቶስ ከሆነ በግልጽ ንገረን። ኢየሱስም መልሶ እንዲህ አላቸው፣ ነግራችኋለሁ፣ አታምኑም። እኔ በአባቴ ስም የማደርገው ሥራ ስለ እኔ ይመሰክራል። እናንተ ግን ከበጎች ስላልሆናችሁ አታምኑም። በጎች ድምፄን ይሰማሉ፣ እኔ አውቃቸዋለሁ፣ እነርሱም ይከተሉኛል። የዘላለም ሕይወትን እሰጣቸዋለሁ፣ እነርሱ ፈጽሞ አይጠፉም፣ ከዚያም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአብም እጅ ማንም ሊነጥቃቸው አይችልም። እኔና አብ አንድ ነን። ዳግመኛም አይሁድ ሊወግሩት በድንጋይ አነጡ። ኢየሱስም እንዲህ አላቸው፣ ከአብ ዘንድ ብዙ መልካም ሥራ አሳይታችሁ ለየትኛው ነው የምትወግሩን? አይሁድም እንዲህ ብለው መለሱለት፣ የምንወግራችሁ ስለ መልካም ሥራ አይደለም፣ ስለ ስድብ ነው እንጂ አንተ ሦስቱን ራስህን አምላክ አድርገሃልና። ኢየሱስም መልሶ እንዲህ አላቸው፣ በሕጋችሁ አማልክት ናችሁ አሉ ተብሎ የተጻፈ አይደለም? የእግዚአብሔር ቃል የተነገረላቸው አማልክትን ከጠራ ቅዱሳት መጻሕፍትም አይሰቁም። አብ የቀደሰውን ወደ ዓለም የላከውን እንዴት ትላለህ? ትሳደባለህ? እኔ የእግዚአብሔር ልጅ መሆኔን ለምን አስታወቅሁ? የአባቴን ሥራ ባላደርግ አትመኑኝ፣ ባደርገው ግን ባታምኑኝም በሥራ እመኑ። አብ በእኔ እንዳለ እኔም በአብ እንዳለሁ ታውቁና ታስተውሉ ዘንድ። እንደገና ሊይዙት ሞከሩ፣ ነገር ግን ራሱን ከእጃቸው አወጡ። ኢየሱስም ዮሐንስ በመጀመሪያ ያጠምቅበት ወደ ነበረበት ወደ ዮርዳኖስ ማዶ ሄደ፣ በዚያም ተቀመጠ። ብዙዎችም ወደ ኢየሱስ ቀርበው ዮሐንስ ምንም ምልክት አላደረገም፣ ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ነው። በዚያም ብዙዎች በኢየሱስ አመኑ። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴዎሎጂካል እና ሃይማኖታዊ። በዚህ ምዕራፍ ኢየሱስ ራሱን እንደ መልካም እረኛ የአመራር እና የመንፈሳዊ ጥበቃ ምልክት አድርጎ አቅርቧል። በጂኦግራፊያዊ ሁኔታ ትዕይንቱ የተከናወነው በኢየሩሳሌም ቤተ መቅደስና በአካባቢው ነው እና ከታሪክ አንጻር የአይሁድ ባለሥልጣናትን ተቃውሞ እየተመረ መምጣቱን ያሳያል። ከፖለቲካ አንጻር የሃይማኖት መሪዎችን ሕጋዊነት ጥያቄ ውስጥ ይጥላል። በሶቴዎሎጂያዊ አነጋገር በኢየሱስ እና በተከታዮቹ መካከል ያለውን ግላዊ ትስስር ያጎላል። በሃይማኖት ከአብ ጋር ያለውን አንድነት እና ኢየሱስ በድነት ውስጥ ያለውን መለኮታዊ ሚና አጉልቶ ያሳያል። የዮሐንስ ወንጌል ምዕራፍ 11 የአልዓዛር ትንሣኤ። አልዓዛርም የሚሉት አንድ ሰው ከማርያምና ከእህቱ ከማርታ መንደር ከቢታንያ ሰው ነበር። ማርያም ጌታን ሽቶ የቀባችው ብሩንም በጥራዋ ያበሰች ነበረች። አልዓዛር የታመመ ወንድሙ ነበር። እህቶች ወደ ኢየሱስ ልከው ጌታ ሆይ የምትወደው ታሟል አሉት። ኢየሱስ ይህን ሲሰማ እንዲህ አለ፣ ይህ በሽታ የእግዚአብሔር ልጅ በእርሱ ይከብር ዘንድ ለእግዚአብሔር ክብር ነው እንጂ ለሞት አይደለም። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበር። እንደ ታመመም ባወቀ ጊዜ ባለበት 2 ቀን ተቀመጠ። ከዚህ በኋላ ለደቀ መዛሙርቱ እንዲህ አለ፣ እንደገና ወደ ይሁዳ እንሂድ። ደቀ መዛሙርቱም መምህር ሆይ አሁን እንኳ አይሁድ ሊወግሩህ ፈልገው ነበር፣ አንተስ ወደዚያ ትመለሳለህን? ኢየሱስም መልስ ቀኑ 12 ሰዓት አይደለም? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ስለሚያይ አይሰናከልም፣ በሌሊት ቢሄድ ግን ብርሃን ስለሌለ ይሰናከላል። ከዚያም እንዲህ አላቸው፣ ወዳጃችን አልዓዛር ተኝቷል፣ እኔ ግን አስነሣዋለሁ። ደቀ መዛሙርቱም ጌታ ሆይ ተኝቶ እንደሆነ ይድናል አሉት። ኢየሱስ ስለ ሞቱ ተናግሮ ነበር፣ እነሱ ግን ስለ እንቅልፍ የተናገረ መስላቸው ነበር። ኢየሱስም በግልጥ እንዲህ አላቸው፣
ታምኑ ዘንድ ስለ እናንተ በእኛ ባለመኖሬ ደስ ብሎኛል። ግን ወደ ስንሄድ ዲዲሞስ የተባለው ቶማስ ለደቀ መዛሙርቱ እኛ ደግሞ እንሂድ ከእርሱም ጋር እንሙት አላቸው። ኢየሱስ በደረሰ ጊዜ አልዓዛርን በመቃብሩ ውስጥ 4 ቀን ሆኖ አገኘው። ቢታንያ ከኢየሩሳሌም 15 ምዕራፍ ያህል ትራራለች። ከአይሁድም ብዙዎች ስለ ወንድማቸው ሊያጽናናቸው ወደ ማርታና ወደ ማርያም መጥተው ነበር። ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያ ግን ቤት ተቀመጠች። ማርታ ኢየሱስን እንዲህ አለችው፣ ጌታ ሆይ፣ አንተ እዚህ ኖረህ ቢሆን ወንድምህ ባልሞተም ነበር። ነገር ግን ከእግዚአብሔር የምትለምኑትን ሁሉ እግዚአብሔር እንዲሰጥ እኔ ደግሞ አውቃለሁ። ኢየሱስም ወንድምህ ይነሣል አለው። ማርታም መልሳ በመጨረሻው ቀን በትንሣኤ እንደሚነሣ አውቃለሁ። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝም ለዘላለም አይሞትም። ይህን ታምናለህ? እርሷም አዎን ጌታ ሆይ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ይህንም ብሎ ፈቀቅ ብሎ እናቱን ማርያምን ጠርቶ በዞረ፣ መምህሩ እዚህ አለና ይደውልልዎታል። እርሷም ይህን ሰምታ ፈጥና ተነስታ ወደ እርሱ ሄደች። ኢየሱስ ማርታ ባገኘችበት ስፍራ ተቀመጠ እንጂ ገና ወደ መንደሩ አልገባም ነበር። ከማርያም ጋር በቤታቸው የነበሩት አይሁድ አሰናናት። ፈጥናም እንደሄደች አይተው ወደ መቃብሩ ሄደው ልታለቅስ መስላቸው ተከተሏት። ማርያም ኢየሱስ ወዳለበት ቦታ በደረሰች ጊዜ ባየችው ጊዜ ከእግሩ በታች ወድቃ፣ ጌታ ሆይ፣ አንተ እዚህ ብትሆን ወንድሜ አይሞትም ነበር። ኢየሱስም እርሷ ስታለቅስ አይተው አብረዋት የነበሩት አይሁዶች ልቡ ተነካ በማለት ጠየቀ፣ የት ነው ያስቀመጠው? ጌታ ሆይ መጥተህ እይ ብለው መለሱለት። ከዚያም ኢየሱስ አለቀሰ። አይሁድም እንዴት እንደወደደው እያሉ አንዳንዶች የዕውሩን ዓይኖች የከፈተ ይህን ደግሞ እንዳይሞት ይከለክላቸው ዘንድ አልቻለም አሉ። ኢየሱስም እንደገና ወደ መቃብሩ ሄደ። ይህ ዋሻ ነበር እና በላዩ ላይ ድንጋይ ተቀምጧል። ኢየሱስም ድንጋዩን አንዳለ። የማርታ እናት ማርታ እንዲህ አለችው፣ ጌታ ሆይ፣ ገና 4 ቀን ሆኖታልና መጥፎ ሽታ አለው። ኢየሱስም መልሶ ብታምን የእግዚአብሔርን ክብር ታያለህ አላልሁህም? ከዚያም ድንጋዩን አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ፣ ስለ ሰማኸኝ አመሰግንሃለሁ። ሁልጊዜም እንድትሰማኝ አውቅ ነበር፣ ነገር ግን አንተ እንደላክኸኝ ያምኑ ዘንድ በእኔ ስላሉት ሰዎች ስል እንዲህ አለ። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ና ውጣ ብሎ ጠራ። የሞተውም እግሩና እጆቹ በማሰሪያ እንደታሰረ ፊቱም በመጎናጸፊያ ተጠቅልሏል። ኢየሱስም ፈትትና ይሂድ አላቸው። ማርያምን ሊጠይቁ ከመጡት አይሁድ ብዙዎች ኢየሱስ ያደረገውን ባዩ ጊዜ በእርሱ አመኑ። ሌሎች ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። የካህናት አለቆችና ፈሪሳውያንም በሸንጎ ተሰብስበው እንዲህ አሉ፣ ምን እናደርጋለን? ምክንያቱም ይህ ሰው ብዙ ምልክቶችን ያደርጋል። በዚህ መልክ ከተሆነው ሁሉም ያምናል። ሮማውያንም መጥተው ቦታችንንና ሕዝባችንን ይወስዳሉ። ከእነርሱ አንዱ በዚያች ዓመት ሊቀ ካህናት የነበረ ቀያፋ እንዲህ አላቸው፣ አንድ ሰው ስለ ሕዝብ ይሞት ዘንድ ሕዝቡም ሁሉ እንዳይጠፋ እንዲሻላችሁ አታስቡ። አሁን ስለ ራሱ ይህን አልተናገረም፣ ነገር ግን በዚያ ዓመት ሊቀ ካህናት ሳለ ኢየሱስ ስለ ሕዝቡ እንደሚሞት ትንቢት ተናገረ። ለሕዝብም ብቻ አይደለም፣ ነገር ግን የተበተኑትን የእግዚአብሔርን ልጆች ወደ አንድ አካል እንዲሰበሰብ ነው። ከእንዲያን ቀን ጀምሮ ኢየሱስን ሊገድሉት እርስ በርሳቸው ተማከሩ። ኢየሱስ ግን ከአሁን በኋላ በግልጽ በአይሁድ መካከል መመላለስ አልቻለም። በምድረ በዳ በኤፍሬም አጠገብ ወዳለው አገር ፈቀቅ ብሎ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ ፋሲካ ቀርቦ ነበር። በዚያም አገር ብዙዎች ራሳቸውን ያነጹ ዘንድ ከፋሲካ በፊት ወደ ኢየሩሳሌም ወጡ። ኢየሱስን ፈልገው እርስ በርሳቸው ምን ይመስላችኋል? ወደ ፓርቲው አይመጣም። የካህናት አለቆችና ፈሪሳውያን ኢየሱስን የት እንዳለ የሚያውቅ ቢኖር መጥተው እንዲይዙት አዘዙ። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶሲዮሎጂካል እና ሃይማኖታዊ። በምዕራፍ ላይ ኢየሱስ በሞት ላይ ያለውን ኃይል በማጉላት የአልዓዛርን ትንሣኤ ተአምር ያሳያል። በጂኦግራፊያዊ ሁኔታ ለኢየሩሳሌም ቅርብ በሆነችው በቢታንያ ውስጥ ይከሰታል። በታሪክም በኢየሱስ ላይ እየተመራ ያለውን ዝና እና ተቃውሞ ያሳያል። በፖለቲካዊ መልክ ከአይሁድ ባለሥልጣናት ጋር ያለውን ግጭት ያጠናክረዋል። በሶሲዮሎጂ እምነትና ተአምራት በሰዎች ላይ ያለውን ተጽዕኖ ያሳያል። በሃይማኖት በክርስቶስ የገባውን የዘላለም ሕይወት ያመለክታል። ዮሐንስ ወንጌል ምዕራፍ 12 በቢታንያ ያለው ክቡራትና ወደ ኢየሩሳሌም በድል መግባት። ከፋሲካ 6 ቀን በፊት ኢየሱስ ከሙታን ያስነሳው አልዓዛር ወዳለበት ወደ ቢታንያ መጣ። በዚያም እራት ሰጡት። ማርታ ታገለግል ነበር እና አልዓዛር ከእርሱ ጋር በማዕድ ከተቀመጡት አንዱ ነበር። ማርያምም ዋጋው እጅግ የበዛ የጥሩ ናርዶስ ሽቱ 1 ፖንድ ወስዳ የኢየሱስን እግር ቀባ በጥሩም አበሰላቸው። ቤቱም በሽቱ ተሞላ። አሳልፎ ሊሰጠው የነበረው ከደቀ መዛሙርቱ አንዱ ያስቆሉት ይሁዳ። ይህ ሽቱ ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምንድር ነው? ይህን የተናገረው ለድሆች ተቆርቋሪ ሳይሆን ሌባ ስለሆነ ነው። ከረጢቱንም ይዞ የተጣለውን አወጣ። ከዚያም ኢየሱስ እንዲህ አለ፣ አጽናናቸው፣ ይህንም ለቀብሬ አክብየው። ድሆች ሁልጊዜ ከእናንተ ጋር ስላላችሁ ሁሌም የለም። ብዙ የአይሁድ ሕዝብም በዚያ እንዳለ ሰምተው መጥተው ስለ ኢየሱስ ብቻ ሳይሆን እርሱ ከሙታን ያስነሳውን አልዓዛርን ለማየት መጡ።
ነገር ግን የካህናት አለቆች አልዓዛርን ደግሞ ሊገድሉት ወሰኑ። ከአይሁድ ብዙዎች በእርሱ ምክንያት ሄደው በኢየሱስ ስላመኑ። በማግስቱ ወደ በዓሉ መጥተው ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የዘንባባ ዝንጣፊ ይዘው ሊቀበሉት ወጡና፣ ኦዋን በእስራኤል ንጉሥ በእግዚአብሔር ስም የሚመጣ የተባረከ ነው። ኢየሱስም ውርንጫውን አግኝቶ በላይ የተቀመጠ የሰውን ልጅ ወይ አትፍሪ፣ እነሆ ንጉሥ በአህያ ግልገል ላይ ተቀምጦ ይመጣል። በመጀመሪያ ደቀ መዛሙርቱ እነዚህን ነገሮች አላስተዋሉም ነበር። ኢየሱስም ከከበረ በኋላ ይህ ስለ እርሱ እንደተጻፈ አሰቡና አደረጉበት። አልዓዛርን ከመቃብር ጠርቶ ከሙታን ሲያስነሳው አብረውት የነበሩት ሕዝብ መስክረዋል። ሕዝቡም ይህን ምልክት እንደሰጠ ስለ ሰሙ ሊቀበሉት ወጡ። ፈሪሳውያንም እርስ በርሳቸው ምንም እንዳትጠቅም ተመልከት፣ እነሆ ዓለሙ ሁሉ ከእርሱ በኋላ ይሄዳል። በበዓሉ ወቅት ለአምልኮ ከወጡት መካከል አንዳንድ ግሪካውያን ይገኙበታል። እነዚህም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥተው ጌታ ኢየሱስን ማየት እንፈልጋለን። እንድርያስና ፊልጶስ ስለ ግሪኮች ለኢየሱስ ነገሩት። ኢየሱስም መልሶ እንዲህ አለ፣ የሰው ልጅ የሚከብርበት ሰዓት ደረሰ። እውነት እላችኋለሁ፣ የስንዴ ቅንጣት መሬት ውስጥ ወድቃ ካልሞተች ብቻዋን ትቀራለች፣ ቢሞት ግን ብዙ ፍሬ ያፈራል። ነፍስን የሚወድ ያጠፋታል፣ ነፍሱንም በዚህ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። የሚያገለግለኝ ቢኖር ይከተለኝ፣ እኔም ባሉበት አገልጋዬ ደግሞ በዚያ ይሆናል። የሚያገለግለኝ ቢኖር አብ ያከብረዋል። አሁን ነፍስ ተወከለች እና ምን እላለሁ? አባት ወይ ከዚህ ሰዓት አድነን። ለዚህ ግን በዚህ ሰዓት መጣ። አባት ወይ ስምህን አክብረው። ከሰማይም ድምፅ ማ አስቀድሜ አከበርኩትና ደግሜ አከብረዋለሁ። በዚያም የነበሩት ሕዝብ ይህን ሰምተው ነድፖድ ነው አሉ። ሌሎች መላእክት ተናግረውታል አሉ። ኢየሱስም መልስ ይህ ድምፅ የመጣው በእኔ ምክንያት ሳይሆን በእናንተ ምክንያት ነው። አሁን የዚህ ዓለም ፍርድ ነው። አሁን የዚህ ዓለም አለቃ ይባረራል። ከምድርም ከፍ ከፍ ባለው ጊዜ ሁሉንም ወደ እኔ ስባለሁ። በምን ዓይነት ሞት እንደሚሞት ተናገረ። ሕዝቡም መልስ ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል። አንተ እንደምትለው የሰው ልጅ ከፍ ከፍ ማለት ምን አለበት? ይህ የሰው ልጅ ማን ነው? ኢየሱስም ገና ጥቂት ጊዜ ብርሃን ከእናንተ ጋር ነው። ጨለማ እንዳይደርስባችሁ ብርሃን ሳልላችሁ ተመላለስ። በጨለማ የሚሄድ ወዴት እንደሚሄድ አያውቅም። የብርሃኑ ልጆች ትሆኑ ዘንድ ብርሃን ሳልላችሁ በብርሃን እመኑ። ኢየሱስም ይህን ከተናገረ በኋላ ሄዶ ተሰወረባቸው። በፊታቸውም ይህን ያህል ምልክት ቢያደርግም አላመኑበትም። የነቢዩ ኢሳይያስ ቃል ይፈጸም ዘንድ እንዲህ ያለው፣ ጌታ ሆይ ስብከታችንን ማን አመነ? የእግዚአብሔርም ክንድ ለማን ተገለጠ? ለዛ ነው ማመን ያቃታቸው። ምክንያቱም ኢሳይያስም እንዲሁ በዓይናቸው እንዳያዩ በልባቸውም እንዳያስተውሉ ዓይኖቻቸውን አሳወረ፣ ልባቸውንም አደነደነ፣ ተመለሱ ዘንድ ኑና ተፈወሱ። ክብሩን አይተው ስለ እርሱ ሲናገር ኢሳይያስ እንዲህ አለ። ይሁን እንጂ ከባለሥልጣናት መካከል ብዙዎቹ በእርሱ አመኑ። ስለ ፈሪሳውያን ግን ከምዕራብ እንዳይወጣቸው አልተናዘዙም፣ ምክንያቱም ከእግዚአብሔር ክብር ይልቅ የሰውን ክብር ስለወደዱ ነው። ኢየሱስም እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ ብቻ አያምንም። እኔንም የሚያየኝ የላከኝን ያያል። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ቃሌንም ሰምቶ የማይጠብቀው ቢኖር እኔ አልፈርድበትም። እኔ በዓለም ልፈርድ አልመጣሁምና ዓለምን ላድን እንጂ። የሚጥለኝ ቃሌንም የማይቀበል ሁሉ የሚፈርድበት አላቸው። በመጨረሻው ቀን የሚፈርድበት የሰበክሁት ቃል ነው። ምክንያቱም እኔ ለራሴ አልተናገርኩም፣ ነገር ግን የላከኝ አብ የሚለውንና የምናገረውን አዞኛል። ትእዛዜም የዘላለም ሕይወት እንደሆነች አውቃለሁ። ስለዚህ እኔ የምናገረውን አብ እንደነገረኝ ነው የምናገረው። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴዮሎጂካል እና ሃይማኖታዊ። ይህ ምዕራፍ የኢየሱስን በቢታንያ በመቀባቱ እና በድል አድራጊነት ወደ ኢየሩሳሌም ከመግባቱ ጋር ለሕማማት የሚደረገውን ዝግጅት ያቦላል። በመልክዓ ምድራዊ አቀማመጥ በቢታንያ እና በኢየሩሳሌም ውስጥ ይገኛል። በታሪክም የአይሁድ መሪዎች መደበኛ ተቃውሞ መጀመሩን ያመለክታል። በፖለቲካዊ መልኩ በኢየሱስ እና በባለሥልጣናት መካከል ያለውን ግጭት ያመለክታል። በሶቴዮሎጂያዊ መልክ የዝናን ተስዕኖ እና የአልዓዛርን ትንሣኤ ተአምር ያሳያል። በሃይማኖት የኢየሱስን የማዳን ተልእኮ የዓለም ብርሃን መሆኑን ያቦላል። ዮሐንስ ወንጌል ምዕራፍ 13 ኢየሱስ የደቀ መዛሙርቱን እግር በማጠብ ክህደት እንደሚፈጽምባቸው አስታወቀ። ከፋሲካ በዓል በፊት ኢየሱስም ሰዓቱ ከዚህ ዓለም ወደ አብ እንደደረሰ አውቆ በዓለም ያሉትን ወገኖችን ወደ እስከ መጨረሻው ወደዳቸው። በራት ጊዜ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደመጣ ወደ እግዚአብሔርም እንደሚመለስ አውቆ ከገበታው ላይ ተነሳ፣ ልብስንም ትቶፈታ፣ አነሰናታት። ከዚያም በመታጠቢያው ውሃ ተመራ፣ የደቀ መዛሙርቱን እግር ማጠብና በታጠቀበት ማበሻ ማድረግ ጀመር። ኢየሱስም ወደ ስምዖን ጴጥሮስ መጣ፣ እርሱም ጌታ ወይ እግሬን ታጥባለህን? ኢየሱስም መልስ እኔ የማደርገውን እናንተ አትረዱም፣ በኋላ ግን ትረዱታላችሁ። ጴጥሮስም የእኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብካቸው ከእኔ ጋር ዕድል ፈንታ የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ወይ እግሬን ብቻ ሳይሆን እጄንና ራሴንም ደግሞ አለው። ኢየሱስም መልሱ ማንም የታጠበ እግሩን መታጠብ ብቻ ያስፈልገዋል፣ ምክንያቱም ፍጹም ንጹሕ ነው። ንጹሐን ናችሁ ግን ሁላችሁም አይደላችሁም።
ኢየሱስ አሳልፎ የሚሰጠው ማን እንደሆነ ያውቅ ነበርና ለዚህም ነው ሁላችሁም ንስሐ አይደላችሁም። እግራቸውን አጥቦ ልብስንም ከለበሰ በኋላ በማዕድ ቀርቦ እንዲህ አላቸው፣ ያደረግክውን ታውቃለህ። አንተ መምህርና ጌታ ትለኛለህ፣ ስለሆንኩ መልካም ትላለህ። እኔ ጌታና መምህር ስሆን እግራችሁን ካጠብኋችሁ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ታጠቡ። እኔ ለእናንተ እንዳደረጉ እናንተ ደግሞ እንድትሆኑ ምሳሌ ሰጥቻችኋለሁ። እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ ባሪያም ከላከው አይበልጥም። እነዚህን ነገሮች ብታውቁ ብታደርጉትም ብፁዓን ናችሁ። እኔ ስለ ሁላችሁም አልናገርም፣ የመረጥኳቸውን አውቃለሁ። ከእኔ ጋር እንጀራ የሚበላ በእኔ ላይ ሰናውን አነሳብኝ የሚለው መጽሐፍ ይፈጸም ዘንድ ነው። በሆነ ጊዜ እኔ እንደሆንሁ ታምኑ ዘንድ ከዛሬ ጀምሮ በፊት እላችኋለሁ። እውነት እላችኋለሁ፣ እኔ የምልከውን የሚቀበል እኔን ይቀበላል፣ የሚቀበለኝም ሁሉ የላከኝን ይቀበላል። ኢየሱስ ይህን ከተናገረ በኋላ በመንፈስ ተጨነቀና እውነት እላችኋለሁ፣ ከእናንተ አንዱ እኔን አሳልፎ ይሰጠኛል አለ። ከዚያም ደቀ መዛሙርቱ ስለ ማን እንደተናገረ ሳያውቁ እርስ በርሳቸው ተያዩ። ኢየሱስ ሲወርድ የነበረው ከደቀ መዛሙርቱ አንዱ በኢየሱስ እቅፍ ላይ ተቀምጦ ነበር። ስምዖን ጴጥሮስ ማንን እንደሚያመለክት እንዲጠይቅ ምልክት ሰጠው። ከዚያም በኢየሱስ ደረት ላይ ቀርቦ እንዲህ ሲል ጠየቀው፣ ጌታዬ ማን ነው? ኢየሱስም መልስ ቁራሽ እንጀራውን አጥቅቼ የምሰጠው እርሱ ነው አለ። ኢየሱስም እንጀራውን ነክሮ ለስምዖን ልጅ ለአስቆሮቱ ለይሁዳ ሰጠው። ቁራችን ከተቀበለ በኋላ ሰይጣን ገባበት። ኢየሱስም ማድረግ ያለብህን ሁሉ ፈጥነህ አድርግ አለው። ኢየሱስ ይህን የተናገራቸው ለምን እንደሆነ በማዕድ ከተቀመጡት መካከል አንዳቸውም አልተረዱም። አንዳንዶች ይሁዳ በእርሱ ስለያዘ ኢየሱስ እንዲህ እንዳለው አስበው ነበር፣ ለፓርቲው የሚያስፈልገን እግዝ ወይም ለድሆች አንድ ነገር ለመስጠት። ይሁዳ ፑርጥራት ከተቀበለ በኋላ ወዲያው ወጣና ቀድሞውኑ ምሽት ነበር። ይሁዳ ሲወጣ ኢየሱስ እንዲህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም በእርሱ ከበረ። እግዚአብሔር በእርሱ እንደከበረ እግዚአብሔርም በራሱ ያከብረዋልና በቅርቡ ያከብሩታል። ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነን። ትፈልጉኛላችሁ፣ ለአይሁድም እኔ ወደምሄድበት እናንተ ልትመጡ አትችሉም እንዳልኳችሁ እንግዲህ አሁን እላችኋለሁ፣ አዲስ ትእዛዝ እሰጣለሁ፣ እርስ በርሳችሁ እንድትዋደዱ እኔ እንደወደድኋችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ስምዖን ጴጥሮስም ጌታ ሆይ ወዴት ትሄዳለህ? ወደምሄድበት አሁን ልትከተለኝ አትችልም፣ በኋላ ግን ትከተለኛለህ። ጴጥሮስም ጌታ ሆይ አሁን ልከተልህ የማልችለው ስለ ምንድር ነው? ለአንተ ሕይወቴን እሰጣለሁ። ኢየሱስም መልስ ነፍስህን ለእኔ ትሰጣለህ? እውነት እልሃለሁ 3 ጊዜ እስክትክደኝ ድረስ ዶሮ አይተውም። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሳቴዎሎጂካል እና ሃይማኖታዊ። ይህ ምዕራፍ የኢየሱስን ትሕትና እና በተከታዮቹ መካከል ያለውን የአገልግሎት መርህ ያሳያል። በጂኦግራፊያዊ ሁኔታ የሚከናወነው በመጨረሻው እራት ወቅት በኢየሩሳሌም ነው። በታሪክም የክህደት ማስታወቂያ እና ለሕማማት መዘጋጀቱን ያሳያል። በፖለቲካዊ መልክ በደቀ መዛሙርቱ መካከል ያለውን ውስጣዊ ቀውስ አጉልቶ ያሳያል። በሶሲዮሎጂ በአገልግሎት በኩል የመሪነት ምሳሌ ጎልቶ ይታያል። የኢየሱስን በፈቃደኝነት አሳልፎ መስጠት እና በቅርቡ የሚፈጸመውን ክህደት በሃይማኖት ያሳያል። የዮሐንስ ወንጌል ምዕራፍ 14 ኢየሱስ ለመንፈስ ቅዱስ እና ሰላም ቃል ገብቷል። ልባችሁ አይታወክ፣ በእግዚአብሔር ከመንክ በእኔም እመን። በአባቴ ቤት ብዙ መኖሪያ አለ፣ እንደዚያ ባይሆን ኖሮ እነግርህ ነበር። ቦታ አዘጋጅላችኋለሁ። በዚያም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። እና ወዴት እንደምሄድ ታውቃላችሁ እና መንገዱን ታውቃላችሁ። ቶማስም እንዲህ አለው፣ ጌታ ሆይ ወዴት እንደምትሄድ አናውቅም፣ መንገድን እንዴት ማወቅ እንችላለን? ኢየሱስም እንዲህ አለው፣ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔን ብታውቁኝ አባቴን ባወቃችሁ ነበር፣ ከዛሬ ጀምሮ ታውቁታላችሁ፣ አይታችሁትማል። ፊልጶስም አለው፣ ጌታ ሆይ አብን አሳየንና ይበቃናል። ኢየሱስም መልሱ ይህን ያህል ዘመን ከእናንተ ጋር ስኖር አታውቁኝም። እኔን ያየ አብን ያያል። አብን አሳየን እንዴት ትላለህ? እኔ በአብ እንዳለሁ አብም በእኔ እንዳለ አታምንም። እኔ የምነግራችሁን ቃል ከራሴ አልናገርም፣ በእኔ የሚኖር አብ ግን እርሱ ሥራውን ይሠራል። እኔ በአብ እንዳለሁ አብም በእኔ እንዳለ እመኑኝ፣ ቢያንስ በእኔ ሥራ እመኑ። እውነት እላችኋለሁ፣ በእኔ የሚያምን እኔ የማደርገውን ሥራ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁ፣ አብም ስለ ወልድ እንዲከበር በስሬ የምትለምኑትን ሁሉ አደርገዋለሁ። ማንኛውንም ነገር በስሜ ብትጠይቁ አደርገዋለሁ። ብትወዱኝ ትእዛዜን ትጠብቃላችሁ። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ዓለም ስለማያየውና ስለማያውቀው ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ጋር ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ወላጆች የሌላቸውን ልጆች አልተዋቸውም፣ ወደ አንተ እመለሳለሁ። ገና ጥቂት ጊዜ አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ትኖራላችሁ። እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያ ቀን ታውቃላችሁ።
የኔ ትእዛዛት ያለው የሚጠብቃትም የሚወደኝ ነው። የሚወደኝን ሁሉ አባቴ ይወደዋል፣ እኔም ደግሞ እወደዋለሁ፣ ራስንም እገልጥለታለሁ። ይሁዳ ያስኩሉት ሳይሆን እንደ አሉ ጌታ ወይ ለዓለም ሳይሆን ራስን ለእኛ እንዴት ትገልጣለህ? ኢየሱስም መልስ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም። የሰማችሁትም ቃል የላከኝ የአብ ነው እንጂ የኔ አይደለም። ከእናንተ ጋር ስቆይ ይህን ነግራችኋለሁ። አብ በስሬ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ የነገርቶቹንም ሁሉ ያሳስባችኋል። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልብህ አይታወክ፣ አትፍራም። ስለዚህ ወደ አንተ እመጣለሁ እንዳላችሁ ሰምታችኋል። ብትወዱኝስ አብ ከእኔ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። በሆነ ጊዜ ታምኑ ዘንድ ይህ ከመሆኑ በፊት አሁን እነግራችኋለሁ። ከእንግዲህ ወዲህ ብዙ አልነግርህም፣ የዚህ ዓለም ገዥ ቀርቦአልና እና በእኔ ውስጥ ምንም የለውም። ይህ የሆነው ግን አብን እንደምወድና አብ እንዳዘዘኝ ዓለም እንዲያውቅ ነው። ተነስ፣ ከዚህ እንውጣ። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴዎሎጂካል እና ሃይማኖታዊ። በዚህ ምዕራፍ ኢየሱስ ደቀ መዛሙርቱን አስማንቷል እናም መንፈስ ቅዱስን እንደ አስማኝ ቃል ገብቷል። በጂኦግራፊያዊ አነጋገር ንግግሩ የሚከናወነው በሕማማት ዋዜማ በኢየሩሳሌም ነው። በታሪክ ደግሞ ተከታዮችን ለሥጋዊ መቅረታቸው ያዘጋጃል። በፖለቲካዊ መልክ የዚህ ዓለም ልዑል ተቃውሞን ይጠብቃል። በሶሲዮሎጂ እምነትና የማኅበረሰብ አንድነት ያጠናክራል። በሃይማኖት ሥላሴንና የእግዚአብሔርን ቀጣይነት በአማኑ ውስጥ ይገልጣል። ዮሐንስ ወንጌል ምዕራፍ 15 እውነተኛው የወይን ግንድና የፍቅር ትእዛዝ። እውነተኛ የወይን ግንድ እኔ ነኝ፣ አባቴም ወይን አትክልት ጠባቂ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ይቆርጣል፣ አብዝቶ እንዲያፈራ የሚያፈራውንም ሁሉ ይቀርመዋል። እናንተ ስለ ነገርቶቹ ቃል አሁን ንስሐ ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ማፍራት እንደማይችለው እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይኑ ግንድ ነኝ፣ እናንተ ቅርንጫፎች። በእኔ የሚኖር እኔም በእርሱ ብዙ ፍሬ ያፈራል፣ ምክንያቱም ያለ እኔ ምንም ማድረግ አይችሉም። በእኔ የማይኖር ማንም ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ ሰብስቦ ወደ እሳት ጣላቸው፣ አቃጠላቸውም። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ እንድትሆኑ በዚህ አባቴ ይከበራል። አብ እንደወደደኝ እኔ ደግሞ ወደድኋችሁ፣ በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬ በእናንተ እንዲሆን ደስታችሁም ፍጹም እንዲሆን ይህን ነግራችኋለሁ። እኔ እንደወደድኋችሁ እርስ በርሳችሁ ተዋደዱ ዘንድ ትእዛዜ ይህች ናት። ነፍስን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኋችሁን ብታደርጉ እናንተ ወዳጆች ናችሁ። ከእንግዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ነገር ግን ከአባቴ የሰማሁትን ሁሉ አስታውቃችኋለሁና ወዳጆች ብያችኋለሁ። አንተ እኔን አልመረጥከኝም፣ ይልቁንም እኔ መረጥኋችሁ፣ እናንተም ሄዳችሁ ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾመኋችሁ፣ አብ በስሬ የምትለምኑትን ሁሉ እንዲሰጣችሁ። እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ። ዓለም ቢጠላችሁ በመጀመሪያ እኔን እንደጠላኝ እወቁ። ከዓለም ከሆንሁ ዓለም የእርሱ የሆነውን ይወድ ነበር። እናንተ ግን ከዓለም አይደላችሁም፣ እኔ ግን ከዓለም መረጥኋችሁ። ለዚህ ነው ዓለም የሚጠላኝ። ባሪያ ከጌታው አይበልጥም ብዬ የነገርኋችሁን ቃል አስቡ። እኔን አሳዳኝ እንደሆኑ እናንተን ደግሞ ያሳድዳችኋል፣ ቃሌን ከጠበቁ ያንተን ደግሞ ይጠብቃሉ። ነገር ግን የላከኝን አያውቁምና ይህን ሁሉ ስለ ያደርጉባቸዋል። መጥተህ ባልነገርኋቸውስ ኃጢአት ባልሠሩም ነበር። አሁን ግን ለኃጢአታቸው ምንም ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረጉ ኃጢአትን ባልሠሩም ነበር። አሁን ግን እኔንም አባቴንም አይተው አልጠሉም። ይህ ግን በሕጋቸው ያለ ምክንያት ጠሉኝ የሚለውን ቃል ይፈጸም ዘንድ ነው። እኔ ከአብ ዘንድ የሚልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። ከመጀመሪያ ከእኔ ጋር ኖራችኋልና እናንተ ደግሞ ትመሰክራላችሁ። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴዎሎጂካል እና ሃይማኖታዊ። በዚህ ምዕራፍ ውስጥ ኢየሱስ ከእርሱ ጋር ስላለው ጠቃሚ ግንኙነት እና ስለ ፍቅር ትእዛዝ ለማስተማር የወይኑን ዘይቤ ይጠቀማል። በጂኦግራፊያዊ አቀማመጥ በኢየሩሳሌም የመጨረሻው እራት ላይ ይገኛል። በታሪክም ደቀ መዛሙርትን ለወደፊት ስደት ያዘጋጃል። በፖለቲካዊ መልክ ዓለም በኢየሱስና በተከታዮች ላይ ያለውን ተቃውሞ ያሳያል። በሶቴዎሎጂ የማኅበረሰብ ትስስርን እና ክርስቲያናዊ ማንነትን ያጠናክራል። በሃይማኖት ከክርስቶስ ጋር ያለውን አንድነትና የመንፈስ ቅዱስን ተልእኮ ያጎላል። ዮሐንስ ወንጌል ምዕራፍ 16 መንፈስ ቅዱስ አጽናኝና መመሪያ። እንዳትሰናከሉ እነዚህን ነግራችኋለሁ። ከምዕራብ አባርቷችኋል፣ የሚገድላችሁም ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህን የሚያደርጉት አብንም እኔንም ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንዳልኋችሁ ታስቡ ዘንድ ይህን እነግራችኋለሁ።
ካንተ ጋር ስለነበርኩ ከመጀመሪያው አልነገርኳቸውም። አሁን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። በፊት እነዚህን ነገሮች ስለነገርኳችሁ ሐዘን በልባችሁ ሞላ። ነገር ግን እውነት እላችኋለሁ፣ እኔ እንድሄድ ለእናንተ ይጠቅማል። እኔ ባልሄድ አጽናኝ ወደ እናንተ አይመጣምና፣ እኔ ብሄድ ግን እልከዋለሁ። በመጣ ጊዜ ኃጢአትን፣ ጽድቅንና ፍርድን ዓለምን ያሳምናል። ስለ ኃጢአት በእኔ ስላላመኑ፣ ስለ ጽድቅም ወደ አብ ስለሚሄድ ከዚህም በኋላ ስለማተብኝ ነው። ስለ ፍርድም የዚህ ዓለም ገዢ አስቀድሞ ስለተፈረደበት ነው። የምነግራችሁ ብዙ ነገር አለኝ፣ አሁን ግን ልትሰሙት አትችሉም። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ የእኔ የሆነውን ተቀብሎ ይነግራችኋል። ለአብ ያለው ሁሉ የእኔ ነው፣ የእኔ የሆነውን ተቀብሎ ይነግራችኋል ያልኳችሁ ለዚህ ነው። ገና ጥቂት ጊዜ አለ፣ ወደፊትም አታዩኝም፣ ጥቂትም ደግሞ ታዩኛላችሁ። ከደቀ መዛሙርቱም አንዳንዶቹ እርስ በርሳቸው ገና ጥቂት ጊዜ አለ፣ አታዩኝም፣ ደግሞም ጥቂት ጊዜ አለ፣ ታዩኛላችሁም የሚለው ይህ ምንድር ነው? እኔም ወደ አብ እሄዳለሁ። እነሱም ትንሽ ስትል ምን ማለትህ ነው? እሱ የሚናገረውን አልገባንም አሉ። ኢየሱስም ሊጠይቁት እንደፈለጉ ሲያውቅ እንዲህ አላቸው፣ ጥቂት ጊዜ አለ፣ አታዩኝም፣ ደግሞም ጥቂት ጊዜ አለ፣ ታዩኛላችሁም ስለተናገሩት ነገር እርስ በርሳችሁ ጠይቁ። እውነት እውነት እላችኋለሁ፣ እናንተ ታለቅሳላችሁ፣ ታዝናላችሁ፣ ነገር ግን ዓለም ደስ ይለዋል። ታዝናለች፣ ነገር ግን ሐዘን ወደ ደስታ ይለውጣል። አንዲት ሴት ልትወልድ ስትል ጊዜው ደርሷልና ታዝናለች። ነገር ግን ሕፃን ከተወለደ በኋላ የሰው ልጅ ወደ ዓለም በመምጣቱ ደስታ ምክንያት ያለውን ትምክህት አያስታውስም። ስለዚህ ደግሞ አሁን ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። በዚያ ቀን ምንም አትጠይቁኝም። እውነት እውነት እላችኋለሁ፣ አብን በስሜ የምትለምኑትን ሁሉ ይሰጣችኋል። እስከ አሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉማላችሁ። እነዚህን ነገሮች በምሳሌ ነግሬያችኋለሁ። ነገር ግን ወደፊት በምሳሌ የማልናገርበት ጊዜ ይመጣል፣ ነገር ግን ስለ አብ በግልጥ የምነግርህ ጊዜ ይመጣል። በዚያ ቀን በስሜ ትለምናላችሁ። እኔም ስለ እናንተ አብን እንዲለምን የምላችሁ አይደለሁም፣ አብ ራሱ ይወዳችኋልና ስለ ወደዳችሁኝ ከእግዚአብሔርም እንደወጣሁ ስላመናችሁ አብን ትቼ ወደ ዓለም መጣሁ። አሁንም ዓለምን ትቼ ወደ አብ እሄዳለሁ። ደቀ መዛሙርቱም አሁን በግልጽ ትናገራለህ እና ምንም አይነት አህሎችን አትጠቀም፣ ሁሉን እንደምታውቅ ማንም እንዲጠይቅህ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር ዘንድ እንደመጣህ እናምናለን። ኢየሱስም አሁን ታምናላችሁ። እነሆ እያንዳንዳችሁ ወደ ጎኑ የምትበተኑበት እኔንም ብቻዬን የምታዩበት ሰዓት ይመጣል፣ እርሱም ደርሷል። ነገር ግን አብ ከእኔ ጋር ስለሆነ ብቻዬን አይደለሁም። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ነግሬያችኋለሁ። በዓለም ውስጥ መከራ ይደርስብሃል፣ ነገር ግን አይዛችሁ ዓለምን አሸንፈዋለሁ። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴሎጂካል እና ሃይማኖታዊ። በዚህ ምዕራፍ ኢየሱስ ደቀ መዛሙርቱን ለመልቀቅ ያዘጋጃቸውንና መንፈስ ቅዱስን እንዳያስማኝ ቃል ገብተዋል። በጂኦግራፊያዊ አነጋገር ውይይቱ በኢየሩሳሌም ይካሄዳል። በታሪክም የተከታዮች መበታተን እና ስደትን አስቀድሞ ይጠብቃል። በፖለቲካዊ መልክ የዚህን ዓለም ልዑል ፍርድ ያመለክታል። በሶቴዎሎጂ የደቀ መዛሙርቱን ተስፋ እና እምነት ያጠናክራል። በሃይማኖት መንፈስ ቅዱስ በአማኞች ሕይወት ውስጥ የሚያደርገውን ተግባር እና የክርስቶስን የመጨረሻ ድል አጉልቶ ያሳያል። የዮሐንስ ወንጌል ምዕራፍ 17 የኢየሱስ የካህናት ጸሎት። ኢየሱስም ይህን ከተናገረ በኋላ ዓይኖቹን ወደ ሰማይ አንስቶ እንዲህ ሲል ጸለየ። ሁልጊዜው ግና እንጀራን ረክብን ስል እና ልጄ ያከብረህ ዘንድ ልጅህን አክብረው። ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ በሥጋ ሁሉ ላይ ሥልጣን እንደሰጠው ሁሉ የዘላለም ሕይወትም ይህ ነው፣ የእውነተኛ አምላክ ብቻ የሆነ አንተን የላክኸውንም ኢየሱስ ክርስቶስን ያውቁ ዘንድ ላደርገው የሰጠኸኝን ሥራ ፈጽመህ በምድር ላይ አከበርክ። አሁንም አባት ሆይ፣ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ከአንተ ጋር አክብረን። ከዓለም ለሰጠኸኝ ሰዎች ስምህን ገለጡላቸው። ያንተ ነበሩ፣ አንተም ሰጠሃቸው፣ ቃልህንም ጠብቀዋል። የሰጠኸኝ ሁሉ ከአንተ እንደሆነ አሁን ያውቃሉ። ቃልህን ሰጥቻቸዋለሁና እነርሱም ተቀበሉ። ከአንተ እንደወጣሁ በእውነት አውቁ፣ አንተም እንደላክኸኝ አመኑ። ለእነርሱ እሰራለሁ፣ ስለ ዓለም አልሠራም፣ ስለ ሰጠኸኝ እንጂ ያንተ ናቸውና። የእኔ የሆነ ሁሉ ያንተ ነው፣ ያንተም የእኔ ነው፣ በእነርሱም ከብሬአለሁ። እኔ አሁን በዓለም አይደለሁም፣ እነሱ ግን በዓለም ናቸው። ወደ አንተ እመጣለሁ። ቅዱስ አባት ሆይ፣ አንድ ይሆኑ ዘንድ የሰጠኸኝን ስም በስምህ ጠብቃቸው። አንድ እንድሆን ከእነርሱ ጋር ሳለሁ የሰጠኸኝን ስም በአንተ ስም ጠብቃቸዋለሁ፣ እናም አንዳቸውም አልጠፉም። ነገር ግን መጽሐፍ ይፈጸም ዘንድ የጥፋት ልጅ ነው። አሁን ወደ አንተ እመጣለሁ፣ በዓለም እንዲህ እላለሁ፣ በራሳቸው ውስጥ የእኔ ፍጹም ደስታ እንዲኖራቸው። ቃልህን ሰጠኋቸው፣ ከዓለም አይደሉምና ዓለም ጠላቸው። እኔ ከዓለም እንዳልሆኑ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም እንዳይደለሁ ከዓለም አይደሉም። በእውነት ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላክኸኝ እንዲሁ እኔም ወደ ዓለም ላክኋቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ ራሴን ለእነርሱ እቀድሳለሁ። ስለ እነዚህ ብቻ ሳይሆን በቃሌ ለሚያምኑኝ ደግሞ እሰራለሁ።
አንተ አባት ሆይ በእኔ እንዳለ እኔም በአንተ እንዳለው ሁሉ አንድ ይሆኑ ዘንድ አንተ እንደላክኸኝ ዓለም ያምን ዘንድ እነርሱ ደግሞ በእኛ ይሆኑ ዘንድ ነው። እኛ አንድ እንደሆንን አንድ ይሆኑ ዘንድ የሰጠኸኝን ክብር ሰጥቻቸዋለሁ። እኔ በእነርሱ አንተም በእኔ ስትሆን በአንድነት ፍጹማን እንድንሆን አንተ እንደላክኸኝ ዓለም ያውቅ ዘንድ አንተም እንደወደድከኝ አንተም እንደወደዳቸው። አባት ሆይ የሰጠኸኝን እኔ ባሉበት እፈልጋለሁ። የሰጠኸኝን ክብሬን እንዳዩ ከእኔ ጋር ሁን። ዓለም ሳይፈጠር ስለወደድከኝ ነው። ጻድቅ አባት ሆይ ዓለም አላውቅህም፣ እኔ ግን አውቅሃለሁ። እነዚህም አንተ እንደላክኸኝ አውቅ። ስምህን አሳውቃቸዋለሁ አሳውቃቸዋለሁም። የወደዳችሁኝ ፍቅር በእነርሱ ይሆን ዘንድ እኔም በእነርሱ። አውዳዊ ትንተና ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶሲዮሎጂካል እና ሃይማኖታዊ። ይህ ስሎት በኢየሱስና በአብ መካከል ያለውን ጥልቅ ኅብረትና ለደቀ መዛሙርቱና ለወደፊት አማኞች ያለውን ምልጃ ያሳያል። በጂኦግራፊያዊ አቀማመጥ በኢየሩሳሌም የመጨረሻው እራት አውድ ውስጥ ይገኛል። በታሪክም ለሕማማት ዝግጅት ፑንተ ነው። በፖለቲካዊ መልክ የኢየሱስ ተከታዮች የሚደርስባቸውን ተቃውሞና ስደት ያመለክታል። በሶሲዮሎጂ የቡድኑን አንድነትና ጥበቃን ያቦላል። በሃይማኖታዊ መልክ የቤተ ክርስቲያን መቀደስ እውነትና ተልእኮ በዓለም ላይ ያቦላል። ዮሐንስ ወንጌል ምዕራፍ 18 የኢየሱስ መታሰር እና በጲላጦስ ፊት መፈተሽ። ኢየሱስም ይህን ከተናገረ በኋላ የአትክልት ስፍራ ወዳለበት ወደ ኬድሮን ወንዝ ማዶ ከደቀ መዛሙርቱ ጋር ወጥቶ ከእነርሱ ጋር ገባ። አሳልፎ የሰጠው ይሁዳም ያንን ቦታ ያውቅ ነበር፣ ምክንያቱም ኢየሱስ ከደቀ መዛሙርቱ ጋር ብዙ ጊዜ ይሰበሰብ ነበር። ይሁዳም እየመራ ከካህናት አለቆችና ከፈሪሳውያን ከተላኩ ጠባቂዎች ጋር ፈረሶችን፣ ጥቦችንና የጦር መሣሪያዎችን ይዞ ወደዚያ ደረሰ። ኢየሱስም የሚደርስበትን ሁሉ አውቆ ወደፊት ሄዶ እንዲህ ሲል ጠየቃቸው፣ ማንን ነው የምትፈልገው ብሎ መለሰ። ለናዝሬቱ ኢየሱስ። ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠው ይሁዳም ከእነርሱ ጋር ነበረ። እኔ ነኝ ባልካቸው ጊዜ አፈገፈጉና መሬት ላይ ወደቁ። ዳግመኛም ማንን ነው የምትፈልጉት? የናዝሬቱን ኢየሱስን አሉ። ኢየሱስም መልሶ እኔ እንደሆንሁ አስቀድሜ ነግሬአችኋለሁ። የምትፈልጉት እኔ ብሆን እነዚህን ልኮ ከሰጠኝ አንድም አላጠፋውም ያለው ቃል ይፈጸም ዘንድ ነው። ስምዖን ጴጥሮስም ሰይፍ ያለው መዝዞ የሊቀ ካህናቱን አገልጋይ መትቶ ቀኝ ጆሮውን ረጠው። የአገልጋዩም ስም ማልክስ ነበር። ኢየሱስም ጴጥሮስን ሰይፍህን ወደ ሰገባው አኑር፣ አብ የሰጠኝን ሰው አልጠጣም። ከዚያም የአይሁድ ጭፍራ አዛዥና ጠባቂዎች ኢየሱስን ይዘው አሰሩት። በዚያች ዓመት ሊቀ ካህናት ለነበረው የቀያፋ አማች ነበርና አስቀድሞ ወደ ሐና ወሰዱት። እንግዲህ ቀያፋ አንድ ሰው ስለ ሕዝቡ ይሞት ዘንድ ይገባል ብሎ ለአይሁድ የመከራቸው እርሱ ነው። ስምዖን ጴጥሮስና ሌላ ደቀ መዝሙር ኢየሱስን ተከተሉት። ይህም ደቀ መዝሙር በሊቀ ካህናቱ ዘንድ የታወቀ ነበረ። ወደ ሊቀ ካህናቱም ግቢ ከኢየሱስ ጋር ገባ። ጴጥሮስ ግን በውጭ በደስከረ። በዚያን ጊዜ በሊቀ ካህናቱ ዘንድ የሚታወቅ ሌላ ደቀ መዝሙር ወጣና በረኛውን አነጋግሮ ጴጥሮስን አስገባው። ገረዲቱም ጴጥሮስን አንተ ደግሞ ከዚህ ሰው ደቀ መዛሙርት አንዱ አይደለህም? እኔ አይደለሁም አለ። አገልጋዮቹና ጠባቂዎቹ ቅዝቃዜው ስለነበር ብርሃን ያበራላቸውና የራሳቸውን ያሞቁ ነበር። ጴጥሮስም ይሞቃቸው ከእነርሱ ጋር ነበር። ከዚያም ሊቀ ካህናቱ ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ኢየሱስም መልስ ለዓለም በግልጽ ተናገርክ። አይሁድ ሁሉ በሚሰበሰቡበት በምዕራብና በቤተ መቅደስ ሁልጊዜ አስተምር ነበር፣ በስውርም ምንም አልተናገሩም። ለምን ትጠይቀኛለህ? እኔ የነገርኳቸውን የሰሙትን ጠይቅ፣ እነሆ እኔ የተናገርኩትን ያውቃሉ። ይህንም በተናገረ ጊዜ በዚያ ከነበሩት ከጠባቆች አንዱ ኢየሱስን በጥፊ መታው። ለሊቀ ካህናቱ በዚህ መንገድ ምላሽ ይሰጣል። ምላሽ ይስጥ። ኢየሱስን ነገርኩት። ክፉ ተናግረህ ከሆነ ክፉውን መስክሩ፣ መልካም ከተናገሩ ግን ስለምን ትጎዳኛለህ? ሐናም ታስሮ ወደ ሊቀ ካህናቱ ወደ ቀያፋ ላከው። ሲሞን ጴጥሮስ ራሱን ይሞቅ ነበር አሉ። አንተ ደግሞ ከደቀ መዛሙርቱ አንዱ አይደለህም? አይደሉም አለ። ጴጥሮስ ጆሮውን የረጠው ዘመድ የሆነ ከሊቀ ካህናቱ አገልጋዮች አንዱ በአትክልቱ ስፍራ ከእርሱ ጋር አላየሁህም? ጴጥሮስ በድጋሚ ካደና ብዙም ሳይቆይ ዱሎቶል። ከዚያም ኢየሱስን ከቀያፋ ቤት ወደ ግቢ ወሰዱት። በማለዳ ነበር እና ራሳቸውን እንዳይረክስ የፋሲካን በዓል እንዲበሉ ወደ ፕሬቶሪየም አልገቡም። ጲላጦስም ወደ እነርሱ ወደ ውጭ ወጥቶ በዚህ ሰው ላይ የምትከሱት ስለምን ክስ ነው? እነሱም መለስ ይህ ሰው ወንጀለኛ ባይሆን ኖሮ አሳልፈን አንሰጥም ነበር። ጲላጦስም ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። አይሁድም ማንም መግደል አልተፈቀደልንም አሉ። ይህም የሆነው ኢየሱስ በምን አይነት ሞት እንደሚሞት የሚያመለክት ቃል ይፈጸም ዘንድ ነው። ጲላጦስም ደግሞ ወደ ግቢ ገባና ኢየሱስን ጠርቶ እንዲህ አለው፣ አንተ የአይሁድ ንጉሥ ነህ? ኢየሱስም መልስ ይህን የምትለው ለራስህ ነው ወይስ ሌሎች ስለ እኔ ይነግሩሃል? ጲላጦስም መልሶ እኔ አይሁዳዊ ነኝ። ሕዝብና የካህናት አለቆች ለእኔ አሳልፈው ሰጥተው ምን አደረጉ? ኢየሱስም መልስ መንግሥቴ ከዚህ ዓለም አይደለም። መንግሥቴ ከዚህ ዓለም ብትሆን ለአይሁድ እንዳልሰጥ ሎሌዎች ይዋጉኝ ነበር። መንግሥቴ ግን ከዚህ አይደለችም። ጲላጦስም ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆንሁ አንተ ትላለህ። ለእውነት ልመሰክር፣ ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል። ጲላጦስም እውነት ምንድር ነው?
ይህንም ብሎ ዳግመኛ ወደ አይሁድ ወጥቶ ምንም በደል አላገኙበትም አላቸው። ነገር ግን በፋሲካ አንድ ሰው ልፈተልህ የሚል ልማድ አለ። የአይሁድን ንጉሥ ልፈተልህ ትፈልጋለህ? በርባን እንጂ ይህን አይደለም እያሉት። አሁን በርባን ሌባ ነበር። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሳቴዎሎጂካል እና ሃይማኖታዊ። ይህ ምዕራፍ የኢየሱስን መታሰር እና ችሎት ይጀምራል። በጂኦግራፊያዊ አገላለጽ ክስተቶች የተከናወኑት በጌቴሴማኒ የአትክልት ስፍራ በሊቀ ካህናቱ ቤተ መንግሥትና በኢየሩሳሌም በሚገኘው የጲላጦስ ፕሪቶሪየም ውስጥ ነው። በታሪክ ደግሞ የሕማማትን መጀመሪያ ያመለክታል። በፖለቲካዊ መልክ በአይሁድ ሃይማኖታዊ ባለሥልጣናት እና በሮማ መንግሥት መካከል ያለውን ግጭት ያሳያል። በሶቴዎሎጂ የደቀ መዛሙርቱን መራቅ እና የኢየሱስን መገለል ያሳያል። በሃይማኖት ስለ መሲህ ሕማማትና ሞት የተነገሩትን ትንቢቶች ይፈጽማል። ዮሐንስ ወንጌል ምዕራፍ 19 የኢየሱስ ስቅለት እና ሞት። ጲላጦስም ኢየሱስን ወስደው ገረፈው። ወታደሮችም የሻህ አክሊል ነው በኢየሱስ ራስ ላይ ያደረጉና ቀይ ልብስ አለበሱት። ወደ እርሱ ቀርበው የአይሁድ ንጉሥ ወይ ሰላም ለአንተ ይሁን አሉት። በጥፊም መቱት። ጲላጦስም ደግሞ ወደ ውጭ ወጥቶ እነሆ እኔ በእርሱ በደል ስንኳ እንዳላገኘሁበት ታውቁ ዘንድ እርሱን ወደ ውጭ አውጣላችኋለሁ አላቸው። ኢየሱስም የሻህ አክሊል ለብሶ ሐምራዊ ልብስ ለብሶ ወጣ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቆችና ጠባቂዎች በሩቅ ጊዜ ስቀለው ስቀለው እያሉ ጮኹ። ጲላጦስም በደል ስንኳ አላገኘሁበትምና ውሰዱትና ስቀሉት አላቸው። እኛ ሕግ አለን፣ እንደ ሕጋችንም እርሱ የእግዚአብሔር ልጅ ሆኗልና ሊሞት ይገባዋል ብለው መለሱለት። ጲላጦስም ይህን ቃል በሰማ ጊዜ ይበልጥ ፈራ። ዳግመኛም ወደ ግቢ ገባና ኢየሱስን አንተ ከወዴት ነህ? ኢየሱስ ግን ምንም መልስ አልሰጠውም። ጲላጦስም አትነግረኝም? ልፈታህ ሥልጣን እንዳለኝና ልሰቅልህም ሥልጣን እንዳለኝ አታውቅም? ከላይ ካልተሰጠህ በእኔ ላይ ምንም ሥልጣን ባልነበረህም። ኢየሱስም መልስ፣ ስለዚህ አሳልፎ የሰጠኝ ታላቅ ኃጢአት አለበት። ከዚያን ጊዜ ጀምሮ ጲላጦስ ሊፈታው ፈለገ። አይሁድ ግን ይህን ከለቀቅኸው የቄሳር ወዳጅ አይደለህም፣ ራሱን ንጉሥ የሚያደርግ ሁሉ ቄሳርን ይቃወማል። ጲላጦስም ይህን ነገር በሰማ ጊዜ ኢየሱስን ወደ ውጭ አውጥቶ ሊቶስጥሮስ በተባለው ስፍራ በዕብራይስጥ ገባታም በተባለው ስፍራ በግቢው ተቀመጠ። የፋሲካ ዝግጅት ነበር እና ማለት ይቻላል በስድስተኛው ሰዓት ላይ ለአይሁድም እነሆ ንጉሥ፣ እነርሱ ግን ራቅ ራቅ ስቀለው ብለው ጮኹ። ጲላጦስም ንጉሣችሁን ልሰቅል፣ የካህናት አለቆችም ከቄሳር በቀር ሌላ ንጉሥ የለንም ብለው መለሰ። ከዚያም እንዲሰቀል አሳልፎ ሰጠው። ኢየሱስን ወሰዱት። መስቀሉንም ተሸክሞ ክል ወደ ተባለው ስፍራ ወጣ። እርሱም በዕብራይስጥ ጎልጎታ ወደ ተባለው ስፍራ ወጣ። በእንዲያ ሰቀሉት። ከእርሱም ጋር ሌሎች ሁለት፣ አንዱን በዚህ አንዱን ኢየሱስንም በመካከል ሰቀሉ። ጲላጦስም ረስፎ በመስቀሉ ላይ አኖረው። የናዝሬቱ ኢየሱስ የአይሁድ ንጉሥ ተብሎ ተጽፏል። ኢየሱስ የተሰቀለበት ቦታ በከተማው አቅራቢያ ስለነበር ብዙዎች አይሁዶች ይህን ርዕስ አንብበዋል። የተጻፈውም በዕብራይስጥ በላቲንና በግሪክ ነው። የአይሁድ የካህናት አለቆች ጲላጦስን የአይሁድ ንጉሥ ወይ አትጻፍ፣ እርሱ ግን የአይሁድ ንጉሥ ነን አለ። ጲላጦስም መልስ፣ የጻፍኩትን ጽፌአለሁ። ጭፍሮችም ኢየሱስን በሰቀሉት ጊዜ ልብስን ወስደው ለእያንዳንዱ ጭፍራ አንድ ክፍል አራት ከፋፈሉት። ልብስንም ደግሞ ወሰዱ። ቴኖ ግን እንከን የለሽ ሙሉ በሙሉ ከላይ እስከ ታች የተሸመነ ነበር። ለማን እንደሚሆን እናይ ዘንድ ዕጣ እንጣጣልበት እንጂ አንቅደድለት ተባባሉ። መጽሐፉ እንዲህ ያለው ይፈጸም ዘንድ ነው። ልብስን በመካከላቸው ከፋፈሉና ለእኔ ከምሰጣት ተጣሉ። ወታደሮችም እንዲሁ። ከኢየሱስ መስቀል ቀጥሎ የእናቱ እኅት የክሎጎም ሚስት ማርያም መግደላዊት ማርያም ነበር። ኢየሱስ እናቱንና ይወደው የነበረውን ደቀ መዝሙር በየጊዜ እናቱን አንቺ ሴት እነሆ ልጅሽ፣ ከዚያም ደቀ መዝሙሩን እናትህን እወጣለሁ። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ገባት። ኢየሱስም ሁሉ እንደ ተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማ። በዚያ ሆምጣጤ የተሞላ የአበባ ማስቀመጫ ነበረ። ሰፍነግም ሆምጣጤ ሞላው፣ በኢሶጵም ውስጥ አስገቡት፣ ወደ አፉም ጨመሩት። ኢየሱስም ሆምጣጤውን በወሰደ ጊዜ ተፈጸመ አለ። አንገቱን ደፍቶ መንፈሱን አሳልፎ ሰጠ። አይሁድም ሥጋቸው በሰንበት በመስቀል ላይ እንዳይቀር ዝግጅቱ እንደሆነና ሰንበት ታላቅ ቀን እንደሆነች አይተው ብራቸው እንዲሰበርና እንዲወስዳቸው ጲላጦስን ለመኑ። ከዚያም ወታደሮች ሄደው የፊተኛውንና ከእርሱ ጋር የተሰቀለውን የሌላውን ብር ሰበሩ። ወደ ኢየሱስም በመጡ ጊዜ ሞቶ አሪት ብሮችንም አልሰበሩም። ሆኖም አንደኛው ወታደር ቦኑን በጦር ከፈተ፣ ብዙም ሳይቆይ ደምና ውኃ ወጣ። ይህን ያየውም መስክሯል፣ ምስክሩም እውነት ነው። እናንተ ደግሞ ታምኑ ዘንድ እርሱ እውነት እንዲናገር እወቁ። ከአጥንቱ አንድ ስንኳ አይሰበርም የሚለው መጽሐፍ ይፈጸም ዘንድ ይህ ሆኗል። ዳግመኛም መጽሐፍ እንዲህ ይላል፣ የወጉትን ያያል። ከዚህም በኋላ የኢየሱስ ደቀ መዝሙር የነበረው የአርማትያስ ዮሴፍ አይሁድን ስለ ፈራ ታስሮ ሳለ የኢየሱስን ሥጋ ይወስድ ዘንድ እንዲፈቅድለት ጲላጦስን ለመነው። ጲላጦስም ፈቀደለት። ሄዶም የኢየሱስን ሥጋ ወሰደ። ኒቆዲሞስም ደግሞ መቶ ምናን የሚያህል ከርድና እሬት ይዞ አስቀድሞ በሌሊት ወደ ኢየሱስ መጥቶ ነበር። የኢየሱስን አስከሬን ወስደው ከሽቱ ጋር አንሶላ ከፈኑት። በአይሁዶች ዘንድ ለቀብር ሲዘጋጅ እንደነበረው ልማድ በተሰቀለበት ስፍራ የአትክልት ስፍራ ነበረ። በአትክልቱም ውስጥ ማንም ገና ያልተቀበረበት አዲስ መቃብር ነበር። በአይሁድ ዝግጅትና መቃብሩ ቅርብ ስለነበር ኢየሱስን በዚያ አኖሩት።
አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴዮሎጂካል እና ሃይማኖታዊ። ይህ ምዕራፍ የኢየሱስን ስቅለት እና ሞት ይተርካል። በጂኦግራፊያዊ ሁኔታ በኢየሩሳሌም አቅራቢያ በምትገኘው ጎልጎታ ላይ ክስተቶች የተፈጸሙ ናቸው። በታሪክም የኢየሱስ መሥዋዕት ፍጻሜ ነው። በፖለቲካዊ መልክ የሮማውያን ሥልጣንና የአይሁድ መሪዎችን ጫና አጉልቶ ያሳያል። በሶቴዮሎጂ ደቀ መዛሙርትን መተውና የሴቶችን መኖር ያቦላል። በሃይማኖት መሲሐዊ ትንቢቶችንና የሰውን ልጅ በዘነት ያማላል። የዮሐንስ ወንጌል ምዕራፍ 20 የኢየሱስ ትንሣኤና ለደቀ መዛሙርቱ መገለጥ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ በማለዳ ወደ መቃብሩ ሄደች። ድንጋይም ከመቃብሩ ተፈንቅሎ አየች። ከዚያም ሮጠው ወደ ስምዖን ጴጥሮስና ኢየሱስ ይወርደው ወደ ነበረው ወደ ሌላው ደቀ መዝሙር ሄዱ። ጌታን ከመቃብር ወሰዱት፣ ወዴትም እንዳኖሩት አናውቅም። ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙር ግን ከጴጥሮስ ፈጥኖ ሮጦ መጀመሪያ ወደ መቃብሩ ደረሰ። ጎንበስ ብሎ ወለሉ ላይ ያለውን የተልባ እግር ተመለከተ፣ ግን አልገባም። ስምዖን ጴጥሮስም ብዙም ሳይቆይ መጥቶ ወደ መቃብሩ ገባ። ወለሉ ላይ ያለውን የበፍታ አንሶላና በኢየሱስ ራስ ላይ ያለውን መሸፈኛ በአንሶላው አጠገብ ሳይሆን በተለየ ቦታ ተጠቅልሎ አየ። ከዚያም አስቀድሞ ወደ መቃብሩ የደረሰው ሌላው ደቀ መዝሙር ደግሞ ገባ፣ አይቶ አመነ። ከሙታን ይነሣ ዘንድ እንዲገባው የሚለውን መጽሐፍ ገና አላስተዋሉም ነበርን። ከዚህ በኋላ ደቀ መዛሙርቱ እንደገና ወደ ቤታቸው ተመለሱ። ማርያም እያለቀሰች ከመቃብሩ ውጭ ቆማ ሲያለቅስም ወደ መቃብሩን በስ ብሎ ሲመለከት ሁለት መላእክት ነጭ ልብስ ለብሰው የኢየሱስ አስከሬኑ በተቀመጠበት ቦታ ተቀምጠው፣ አንዱ በራስጌ ሌላውም በግርጌው ተቀምጠዋል። እነርሱም አንቺ ሴት ስለምን ታለቅሻለሽ? እሷም መለሰች፣ ጌታዬን ስለወሰዱት የት እንዳኖሩት አላውቅም። ይህን ከተናገረ በኋላ ዞር ብሎ ኢየሱስን ቆሞ አየ። እርሱ ግን ኢየሱስ መሆኑን አላውቅም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንን ነው የምትፈልገው? እርሷም እርሱ የአትክልት ጠባቂ መስሎት፣ ጌታ ወይ ከወሰድከው ወዴት እንዳኖርከው ንገረኝ፣ እኔም እወስደዋለሁ። ኢየሱስም ማርያም ወይ ዞር ብላ በዕብራይስጥ ረቡኒ መምህር ማለት ምን ማለት ነው? ኢየሱስም ገና ወደ አባቴ አላረጉምና አትያዝኝ፣ ነገር ግን ወደ ወንድሞች ሄደ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ እናርጋለሁ ብላችሁ ንገራቸው። መግደላዊት ማርያም ሄዳ ጌታን እንዳየችው ለደቀ መዛሙርቱ ተናገረች። ይህንም እንደ ነግራት ነገረቻቸው። በዚያም ቀን ከሳምንቱ በፊተኛው ቀን በመሸ ጊዜ ደቀ መዛሙርቱ ተሰብስበው አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ እንዲህ አላቸው፣ ሰላም ለእናንተ ይሁን። ይህንም ብሎ እጁንና ዓይኑን አሳያቸው። ደቀ መዛሙርቱ ጌታን ስላዩ ደስ አላቸው። ኢየሱስም ደግሞ አላቸው፣ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። አንተ የሰውን ኃጢአት ይቅር ከሆነ እነዚህ ይሰረይ ናቸዋል፣ ከያዝካቸው ትለያለህ። ከ12 አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎች ደቀ መዛሙርትም ጌታን አይተነዋል አሉ። ቶማስ ግን የችንካሩን ምልክት በእጁ ካላየሁ፣ ጣቴንም በችንካሩ ቦታ ካላስገባ፣ እጄንም በጎኑ ካላገባሁ አላምንም አለ። ከ8 ቀን በኋላ ደቀ መዛሙርቱ እንደገና በቤቱ ውስጥ ነበሩ። ቶማስም ከእነርሱ ጋር ነበር። ደጆቹ በተዘጉ ጊዜ ኢየሱስ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም ቶማስን ጣትህን ወደዚህ አምጣና እጆቼን ተመልከት አለው። እንዲሁም እጁን ይድረሱ እና ከጎኑ ያስቀምጡት። አማኝ እንጂ አማኝ አትሁን። ቶማስም መልሶ ጌታዬ አምላክም አለው። ኢየሱስም ስላየኝ አምነሃል አለው። ሳያዩ ያመኑ ብፁዓን ናቸው። እንዲያውም ኢየሱስ በደቀ መዛሙርቱ ፊት በዚህ መጽሐፍ ውስጥ ያልተጻፉ ሌሎች ብዙ ምልክቶችን አድርጓል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተስፋ አለ። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴዮሎጂካል እና ሃይማኖታዊ። በዚህ ምዕራፍ ውስጥ የኢየሱስ ትንሣኤ እና ለደቀ መዛሙርቱ መገለጡ ተነግሯል። በመልክዓ ምድራዊ አቀማመጥ ትኩረቱ በኢየሩሳሌም ባለው መቃብር እና ደቀ መዛሙርቱ በተሰበሰቡበት ክፍል ላይ ነው። በታሪክም ኢየሱስ በሞት ላይ ድል መቀዳጀቱን ያረጋግጣል። በፖለቲካዊ መልክ የኢየሱስን መሲሐይነት በባለሥልጣናት ፊት ያረጋግጣል። በሶቴዮሎጂ የተከታዮችን እምነትና አንድነት ያጠናክራል። በሃይማኖት የክርስቲያን ተስፋን በዘላለም ሕይወትና በመንፈስ ቅዱስ መላክ ያረጋግጣል። የዮሐንስ ወንጌል ምዕራፍ 21 የኢየሱስ መገለጥ በጥብርያዶስ ባሕር እና የጴጥሮስ ማረጋጋት። ከዚህም በኋላ ኢየሱስ በጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። ስምዖን ጴጥሮስ፣ ዲዲሞስ የተባለው ቶማስ፣ የቃና ዘገሊላው ናትናኤል፣ የዘብዴዎስ ልጆችና ሌሎች 2 ደቀ መዛሙርት አብረው ነበሩ። ስምዖን ጴጥሮስ አሳ ላጥምድ ነው አላቸው። እኛም ከአንተ ጋር እንሄዳለን አለ። ወጥተው በጀልባው ተሳፈሩ። በዚያች ሌሊት ግን ምንም አልያዙም። ቦይ ሲከድ ኢየሱስ በባሕር ዳርቻ ላይ ነበር። ደቀ መዛሙርቱ ግን አላወቁትም። ኢየሱስም ልጆች ሆይ የምትበላ አላቸውም። አይደለም ብሎ መለሰ። እርሱም መረቡን በጀልባው በቀኝ በኩል ጣሉት፣ በዚያም ታገኙታላችሁ አላቸው።
አስነሳው እና ከሰው ብዛት የተነሳ መውጣት አልቻሉም። ኢየሱስ ሲወርደው የነበረው ደቀ መዝሙር ጴጥሮስን ጌታ ነው አለው። ስምዖን ጴጥሮስ ጌታ እንደሆነ በሰማ ጊዜ ራቁቱን ነበርና ልብስን ለብሶ ወደ ባሕር ራሱን ጣለ። ሌሎቹ ደቀ መዛሙርት 150 የሚያህሉ ትላልቅ ዓሣዎች ስለነበሩ የዓሣውን መረብ እየጎተቱ በጀልባ ገቡ። ወደ ምድርም በደረሰ ጊዜ ፍም ተቀምጦ ዓሣና እንጀራ አየ። ኢየሱስም አሁን ከጠመዳችሁት አምጡ አላቸው። ስምዖን ጴጥሮ ወደ ጀልባው ገባና 153 ትላልቅ ዓሣዎች የሞሉትን መረብ ወደ ባሕሩ ዳርቻ ወሰደ። በጣም ብዙ ቢሆኑም መረቡ አልተበጠሰም። ኢየሱስም ና ብሎ አላቸው። ከደቀ መዛሙርቱ አንድ ስንኳ ማን እንደሆነ ሊጠይቀው አልደፈረም፣ ጌታ እንደሆነ አውቀዋል። ኢየሱስም እንጀራውን አንስቶ ሰጣቸው፣ ዓሣውንም እንዲሁ። ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥ ይህ ሦስተኛው ጊዜ ነው። ኢየሱስም ከበላ በኋላ ስምዖን ጴጥሮስን የዮና ልጅ ስምዖን ወይ ከእነዚህ ይልቅ ትወደኛለህን? እርሱም መልስ አዎን ጌታ ሆይ እንደወደ አንተ ታውቃለህ። ኢየሱስም ጠቦቶችን ጠብቅ አለው። ደግሞ የዮና ልጅ ስምዖን ወይ ትወደኛለህን? ጴጥሮስም መልስ አዎን ጌታ ሆይ እንደወደ አንተ ታውቃለህ። ኢየሱስም በጎችን ጠብቅ አለው። ለሦስተኛ ጊዜ ኢየሱስ ጴጥሮስን ይወደው እንደሆነ ጠየቀው። ጴጥሮስም ኢየሱስ 3 ጊዜ ስለጠየቀው አዘነ። እርሱም መልሶ ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህ ታውቃለህ። ኢየሱስም በጎችን ጠብቅ አለው። እውነት እልሃለሁ አንተ በወጣትነት ጊዜ ታጥቀህ ወደ ፈለገበት ትሄድ ነበር፣ ነገር ግን በሸመገልህ ጊዜ እጆችህን ትዘረጋለህ፣ ሌላም አስታጥቀህ ወደማትወደው ይወስድሃል። ይህ የተናገረው ጴጥሮስ በምን ሞት አምላክን እንደሚያከብር ያሳያል። ይህን ከተናገረ በኋላ ጴጥሮስን ተከተለኝ አለው። ጴጥሮስም ዞር ብሎ ኢየሱስ ሲወርደው የነበረውን የተከተለውንም ደቀ መዝሙር አየና ኢየሱስንም እንዲህ ሲል ጠየቀው፣ ጌታ ሆይ ይህ ምን ይሆናል? ኢየሱስም እስክመጣ ድረስ ይኖር ዘንድ በወድስ ምን አብደሃል? አንተ ተከተለኝ። ከደቀ መዛሙርቱ መካከል ይህ ማለት ዮሐንስ አይሞትም ማለት ነው ተብሏል። ኢየሱስ ግን አልሞትም አላለም። በቃ አልኩት፣ እስክመጣ ድረስ እንዲቆይ ብፈልግ ምን ነካህ? ስለዚህ ነገር መስክሮ የጻፈው ይህ ደቀ መዝሙር ነበር። ምስክሩም እውነት እንደሆነ እናውቃለን። ኢየሱስ ያደረጋቸው ሌሎች ብዙ ነገሮችም አሉ። አንድ በአንድ ቢጻፉ የሚጻፉትን መጻሕፍት ዓለም ሁሉ እንኳን ሊይዝ አይችልም ብዬ አምናለሁ። አውዳዊ ትንተና፣ ጂኦግራፊያዊ፣ ታሪካዊ፣ ፖለቲካዊ፣ ሶቴዮሎጂካል እና ሃይማኖታዊ። በዚህ ምዕራፍ ኢየሱስ ለሦስተኛ ጊዜ ለደቀ መዛሙርቱ ተገልጦ የጴጥሮስን አመራር በድጋሚ አረጋግጧል። በጂኦግራፊያዊ ሁኔታ በቲቤሪያ ባሕር በገሊላ ክልል ውስጥ ይከሰታል። በታሪክም ከትንሣኤ በኋላ ያለው ሐዋርያዊ ተልእኮ መጠናከርን ያመለክታል። በፖለቲካዊ መልክ የቤተ ክርስቲያን አመራር ቀጣይነት ያጠናክራል። ከሶቴዮሎጂ አንጻር ታድሰን እና የአገልግሎት ጥሪን ያቦላል። በሃይማኖታዊነት የመጋቢነት ተልእኮውን እና ከሙታን ለተነሳው ክርስቶስ ታማኝነትን ያመለክታል።